ዩኒቨርሲቲ ከኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ አስተማሪ ነው። በጣም ጥሩ። አበጀ ኩምላቸው ከስፖርት ሳይንስ ትምህርት ክፍል መምህር። በጣም ጥሩ። እሺ ታደሰ አመተ ከፊዚክስ ትምህርት ክፍል መምህር። በጣም ጥሩ። አይ ቲንክ የቀረሰው አለ። በጣም ደስ ይላል። የቪዲዮ ኮንፈረንሳችሁ ሩም በጣም አሪፍ ነው። በጣም የተደራጀ ነው። አይ ቲንክ ለዚህ ኢቭን አመቺ ነው እንደዚህ አይነት ኢንተርቬንሽን ለመስጠት በጣም አመቺ ነው። በጣም ደስ ብሎኛል። ሶ ሜቢ ዳይሬክትሊ ወደ እንትኑ ለመሄድ አይ ቲንክ ስክሪኔን ሼር ማድረግ ይኖርብኛል። ኦልራይት ሶ ስክሪኔ ይታያችኋል ብዬ አስባለሁ። እሺ ሶ የትሬኒንጋችን ቶፒክ ሃው ቱ ቢልድ ኮርስስ ኢን ኦፕን ኢዲኤክስ ይባላል። ቆይ አንድ ሰው በር ላይ ቆሟል። እስቲ እሸኛው። ኦልራይት ሶ የትሬኒንጋችን ርዕስ ሃው ቱ ቢልድ ኮርስስ ኢን ኦፕን ኢዲኤክስ ስቱዲዮ ይባላል። አክቹአሊ ይሄንን ፓወርፖይንት ያዘጋጀሁት ለአምቦ ዩኒቨርሲቲ መምህራኖች ነበረ። ሶ አሁን የደብረ ታቦር ዩኒቨርሲቲ መምህራኖች ትሬኒንግ ነው የሚሆነው ማለት ነው። ሜቢ እንትኑን ትሬኒንግ አውትላይኑን በዋናነት ዲስከስ የምናደርገው ብሪፍ ኦቨርቪው ኦፍ ኦፕን ኢዲኤክስ። ኦፕን ኢዲኤክስ ምንድነው? ለምንድነው ኦፕን ኢዲኤክስን የመረጥነው? ሌሎች ለርኒንግ ማኔጅመንት ሲስተሞችም አሉ። ኦፕን ኢዲኤክስ ለምንድነው የተሻለው የሚለውን ነገር እንዴት ነው የሚሰራው? ኦፕን ኢዲኤክስ ላይ ኮርስ ኮንተንት ዲቨሎፕ ስታደርጉ ምን አይነት ቻሌንጅ ያጋጥማቸዋል? ያንን ቻሌንጅ እኛ ስፔሲፊካሊ እኔ ካጋጠመኝ ቻሌንጅ ነው ይሄንን የምነግራችሁና ያንን ቻሌንጅስ እንዴት ነው ቻሌንጅ ያደረኩት እናንተም እንደ ቴክ አዌይ እንዲሆናችሁ እንደ ኪ ቴክ አዌይ እንዲሆናችሁ እሱንም የኔን ያጋጠመኝ ኮርስ ኮንተንት ዲቨሎፕ ማድረግ ስትጀምሩ ምን አይነት ቻሌንጆች ሊያጋጥሟችሁ ይችላል የሚለውን ነገር ዲስከስ እናደርጋለን። ቴዎሬቲካል ፋውንዴሽን ኦፍ ኦፕን ኢዲኤክስ፣ ኦፕን ኢዲኤክስ ስትራክቸሩ ምን ይመስላል፣ ቴዎሬቲካሊ እስከ 6 ሰዓት ባለው ጊዜ ውስጥ ኦፕን ኢዲኤክስ እንዴት እንደሚሰራ፣ ሴክሽኖቹ ምን እንደሚመስሉ፣ ቶታሊ ኦፕን ኢዲኤክስን በተመለከተ ማውራት ያለብንን ነገር ቴዎሬቲካሊ እንደዚህ እኔ ሌክቸር እያደረኩኝ እንደዚህ እንቀጥላለን። ዘን ፕራክቲካል ሴክሽን ይኖረናል። ሴክሽን 3 ላይ ፕራክቲካል ሴክሽን ኮርስ ዲቨሎፕመንት ኢን ኦፕን ኢዲኤክስ ስቱዲዮ ነው። እዚህ ጋር ምን እንደምናደርገው ላይክ ስፔሲፊካሊ ፕራክቲስ ነው የምናደርገው። ዲጂታል ኮንተንት ዲቨሎፕመንት ኢን ኦፕን ኢዲኤክስ ፕራክቲስ ነው የምናደርገው። ስለዚህ ላፕቶፕ ያስፈልጋቸዋል፣ ኮኔክሽን ያስፈልጋቸዋል። ከዶክተር ጋርም አውርተናል እና አካውንት ሳምፕል አካውንትም ይሰጣቸዋል። ራሱን የምታስተምሩትን ኮርስ እዛ ጋር ላይን ባይ ላይን ፕራክቲስ እያደረግን መጀመሪያን ያሳያችኋለሁ። ከዛ እናንተ ፕራክቲስ አድርጋላችሁ በእናንተ ኮምፒውተር ላይ እንደዚህ እያደረግን እንቀጥላለን ማለት ነው። መጨረሻ ላይ የሚጠበቀው ምንም እንኳን ሙሉ ባይሆንም እንኳን አንድ ራሱን የቻለ ላይክ እንደ ልጅ እንደሚባለው ላይክ እግሩን እጅ ያለው አንገት አይን ሁሉ ነገር ያለው ግን በደንብ ያላደገ ዲጂታል ኮንተንት ዲቨሎፕ ይኖራችኋል ማለት ነው። ዛሬና በነገ ቆይታችን እንደዚህ አይነት ዲጂታል ኮንተንት ዲቨሎፕ እናደርጋለን። በዚህ ልክ ያለ ብዙ የሚጨመርበት ነገሮች ይኖራሉ። ቪዲዮዎች መጨመር ይኖርበታል። አሳይመንቶች በደንብ ልታስገቡበት ይገባል። ግን ዛሬ ቪዲዮ እንዴት እንደምትጭኑ፣ አሳይመንቶችን እንዴት ክሬት እንደምታደርጉ፣ ግሬድ እንዴት ሴት እንደምታደርጉ፣ ዴድላይን እንዴት ሴት እንደምታደርጉ እና የመሳሰሉትን ጉዳዮች ዲስከስ እናደርጋለን ማለት ነው። በመጨረሻም ሞር ፕሮባብሊ ብዙዎቻችሁ ሃው ቱ ቢልድ ኮርስስ የሚለውን ትሬኒንግ በአሪዞና ስቴት ዩኒቨርሲቲ የሚሰጠውን አይ ዶንት ኖ ስታተሱን ሜቢ አሁን ኢንትሮዲዩስ ስታደርጉኝ መጠየቅ ነበረብኝ።
ግን ካልጨረሳችሁ ይሄ እዚህ ጋር የምናወራው ነገር በዛሬ እና በነገ ቆይታችን እዛ ጋር ያለውን ኮንተንት ስለምታውቁት ጥያቄዎችን እዛም ሄደን ጥያቄዎችን እንሰራለን። ከዛ ጥያቄዎችን ከሰራን በኋላ ሰርቲፊኬት ልታገኙበት ይገባል ማለት ነው። በመጨረሻም በዚህ how to build courses in OpenEDX የሚለው በአሪዞና ስቴት ዩኒቨርሲቲ ማይክሮሳይት ላይ ወይም ደግሞ በደብረ ታቦር ማይክሮሳይት በእነሱ ዲቨሎፕ የተደረገው እሱን ነገር ሰርቲፊኬቱን ማግኘት ይኖርብናል። ስለዚህ መጨረሻ ላይ እሱን ነገር እናገኛለን። ዞሮ አንድ ኤቪደንስም ስለሆነ እሱ ሰርቲፊኬት ወደ ኢለርኒንግ ዳይሬክተራችሁ ሰብሚት ታደርጋላችሁ ማለት ነው። ያ አንዱ አስቴት ነው። ማስተር ክላስ ትሬኒንግ ላይ ይሄን ያህል ተማሪ ሰልጥኗል፣ መምህር ሰልጥኗል እያልን ያለ ነው። how to build ኮርስም እንደዛው እያልን ያለ ነውና ብዙም ዩኒቨርሲቲ ላይ how to build courses in OpenEDX የሚለውን ትሬኒንግ ብዙ መምህራኖች አልወሰዱትም። ቴክኒካልም ስለሆነ አንዳንድ ጊዜ ቻሌንጅ ያደርጋል። አካሄድ ላይ አይ ቲንክ እዛ ኮንተንት ዋይስ እዛ ትሬኒንጉን ሳየው ቲዮሬቲካል ነው። ለምን አሁን እዚህ ጋር ሳምፕል ሰተናችኋል። ኮምፒውተራችሁ ላይ ገብታችሁ ፕራክቲስ አድርጋላችሁ። ያ ነገር ቀላል ነው። ነገር ግን ዝም ብሎ ማንበብ ሲሆን ይከብዳል። ስፔሻሊ ወደ ኮምፒውተር ሳይንስ አካባቢ ያላችሁ ሰዎች ዝም ብሎ ኮምፒውተርን ሳትነካኩት ዝም ብሎ ያንን ቲዮሪውን ብቻ በማንበብ መረዳት ይከብዳል። ስትነኩት ያነበባችሁት ነገር ማውዝ ይችናት፣ ስክሪን ይሄ ነው፣ ፋይል እዚህ ጋር ነው ያለው፣ ፎልደር ይሄ ነው የሚመስለው ብሎ ያየነውን ነገር ወረቀት ላይ ያነበብነውን ነገር ኮምፒውተር ላይ ስናየው እውነት ፕራክቲካል ይሆንልናል። አይ ቲንክ እንደዛ መሆን ነበረበት ያ ትሬኒንግ። ከዛም በፊት እንደዛ አልነበረም እና ዳይሬክት አንብበን ነው ሰርቲፊኬት ያገኘንበት። በጣም ከባድም ነበረ በወቅቱ። ስለዚህ እናንተንም ቻሌንጅ ሊያደርጋችሁ ስለሚችል አሁን ግን ከዚህ ትሬኒንግ በኋላ ካይንድ ኦፍ አብረን ዲስከስ እናደርጋለን። ጥያቄውንም አብረን እናያለን። እናንተ ተሰሩታላችሁ። መጨረሻ ላይ ግን ሰርቲፊኬት ታገኙበታላችሁ ማለት ነው። ይሄን ያለው ትሬኒንጉ ሞር ኦር ሌስ ይሄንን ነው የሚመስለው። ይሄ ሴሽናችን ነው የሚሆነው ወይም ስኬጁላችን ነው የሚሆነው። ያው 3 ሰዓት ነው የምንጀምረው ብለን ያዝነው እንደያዝነው ኤግዛክትሊ 3 ሰዓት አካባቢ ላይ ጀምረናል። ከ3 ሰዓት እስከ 4 ሰዓት ተኩል በሚኖረን ቆይታ በዋናነት ዲስከስ የምናደርገው OpenEDX ምንድነው፣ እንዴት ነው የሚሰራው፣ ላይክ ኮርስ ኮንተንት ዲቨሎፕ ማድረግ ብትጀምሩ OpenEDX ውስጥ ምን አይነት ችግር ያጋጥማችኋል፣ ያንን ችግርስ እንዴት ሃንድል ታደርጉታላችሁ የሚለውን ከኔ ኤክስፒሪየንስ ነው ይሄንን የምነግራችሁና ከኔ ተለምዶ ነገሩ እንዴት እንደሚሰራ ምን አይነት ቻሌንጅ ሊያጋጥማችሁ እንደሚችል እንዴት ሃንድል ማድረግ እንዳለባችሁ ቲፕ ሰጣችኋለሁ ማለት ነው። that is what I call it key challenge and key takeaway የሚለው ነገር ነው። እቺ ከ3 ሰዓት እስከ 4 ሰዓት ተኩል በሚኖረን ቆይታ በዚህ ነገር ላይ እንቆያለን። ከዛን ከ4 ሰዓት ተኩል ሞር ፕሮባብሊ ረፍት መሃል ላይ 10 ደቂቃም 20 ደቂቃም ቢሆን ወስደን ከ4 ሰዓት ሞር ፕሮባብሊ ከ50 እስከ 12 ሰዓት ወይም እስከ 6 ሰዓት ከቀኑ 6 ሰዓት ቲዮሬቲካል ፋውንዴሽን ኦፍ OpenEDX የሚለውን ኮር ኮንሰፕት አርኪቴክቸር and functionalities የሚሉትን ነገሮች ስለ OpenEDX ያለውን ነገር ዲስከስ እናደርጋለን። እንዴት እንደሚሰራ ስትራክቸሩ ምን እንደሚመስል ቲዮሬቲካሊ ፕራክቲካሊ የምናየውን ነገር ቅድም ባልኩት ነገር ነውና ስለ ኮምፒውተር የሆነ ኮምፒውተር አካል የምንማር ከሆነ ኮምፒውተር ይሄን ይመስላል፣ ኪቦርድ እዚህ ጋር ነው ያለችው፣ ኢንተር ይሄ ነው፣ ወርድ ስትከፍቱ ፋይል እዚህ ጋር ነው፣ ኤዲት እዚህ ጋር ነው የሚለውን ነገር ወረቀት ላይ አንብበን ፕራክቲካሊ ደግሞ ውስጥ ገብተን ማየት ይኖርብናል። ስለዚህ እዚህ ጋር የምናየው ወረቀት ላይ የምናነበውን ነገር እንደ ጋይድላይን እንደማለት ነውና ኢቭን ወደ መጨረሻ ላይም how to build courses in OpenEDX ላይ ጋይድላይንም አዘጋጁ የሚል አይነት ዳይሬክሽንም እየተሰጠነ ያለው ሌሎች ዩኒቨርሲቲ ላይ እንደዚህ አይነት ነገር እያሉ ነው። እንትኑ ላይ አይ ቲንክ ይሄ ኪ ፐርፎርማንስ ኢንዲኬተር የሚባለው የኛ ዩኒቨርሲቲዎች ከትምህርት ሚኒስቴር ጋር የገቡትን ውል ላይ አይ ቲንክ ይሄ ነገርም እንዳለ ነው ኢንዲኬት እያደረጉኝ ያሉት አንዳንድ ዩኒቨርሲቲዎች ደውለው ሲሉኝ፣ እኛ ላይ ግን አላየሁትምና ግን ዞሮ ጋይድላይን ማዘጋጁ የሚል ነገር እየመጣ ነው ያለውና ጋይድላይን ማዘጋጀት ይኖርብናል። ጋይድላይንም ለማዘጋጀትም ይረዳናል ማለት ነው። እዚህ ጋር ጋይድላይኑን እናነባለን፣ ፕራክቲካሊ ደግሞ ውስጥ ገብተን እንሰራዋለን። ስለዚህ እዚህ ጋር የምናወራው ነገር ሁሉ ለጋይድላይኑ የሚሆን ነው የሚሆነን ማለት ነው። ሴክሽን 3 ላይ የምናየው ፕራክቲካል ሴክሽን ነው። ቢልዲንግ ኮርስ ኢን ፕራክቲስ ማለት ነው። ቢልዲንግ ዲጂታል ኮንተንት ኢን ፕራክቲስ ኢን OpenEDX ለርኒንግ ማኔጅመንት ሲስተም
ያው ዶክተርን ጋር አውርተናል አይ ቲንክ በዚህ ሰዓት የሆነ ሳምፕል ኮርስ አላችሁ ብዬ ወስዳለሁ ያ ነገር በጣም ያስፈልገናል ኢንኬዝ ያልወሰዱ ካሉ ዶክተር ሜቢ በሰጣቸው አንዳንድ ኮርስ ክሬት ብታደርግላቸው እኛ ስናወራ እዚህ ጋር አንዳንድ ኮርስ በእነሱ ስም ሳምፕል ኮርስ ቢወጣላቸው የራሳቸው ላይ ነው ፕራክቲስ የሚያደርጉት ማለት ነው otherwise ግን አንድ ኮንተንት ውስጥ ብንገባ አንድ ኮርስ ላይ ሁላችንም ብንገባ ሲስተሙ በደንብ አይሰራም እያንዳንዱ መምህር የራሱ የሆነ ሳምፕል ኮርስ ኮንተንት ካለው ግን የራሱ ላይ ነው የሚሰራው ስለዚህ የሚገናኝ ነገር የለውም ምንም አይነት ስታክ የሚያደርግብን ሁኔታ የለም ከሌሎች ዩኒቨርሲቲ ላይ እንደዚህ አይነት ቻሌንጅ ስላጋጠመኝ ነው አምቦ ዩኒቨርሲቲ እና ዋቻሞ ዩኒቨርሲቲ ላይ እንደዚህ ወራቤ ዩኒቨርሲቲ ላይ እንደዚህ አይነት ችግር አጋጥሞኝ ነበር ሁሉንም መምህራኖች ወይ ደግሞ ትሬኒዎች አንድ ኮርስ ፎልደር ላይ እንዲገቡ አድርገን ኮምፒውተሮቹ ሁሉ ስታክ የማድረግ ነገር ነበር ሶ ይሄ ነገር አለ ከዛን ሰርቲፊኬት ኤግዛም ይኖረናል ይሄ የሚሆነው ነገ ማለት ነው አይ ቲንክ ይሄን ነገር አፕዴት ማድረግ የሆነ ዳታውን ለቅመን መተን ሰሞኑን እሱን ነገር ትራንስክራይብ ያደረግን አናሊሲስ ለመስራት አስቸኳይ የሆነ ስራ ነበርና ፓወርፖይንቱ እንዳለኝ ነው እንጂ እዚህ ዴታውን ምናምን ማስተካከል ይኖርብኝ ነበር በጣም ይቅርታ ጠይቃለሁ ስለሱ እና ነገ ነው ኖቬምበር ኤግዛክትሊ ዛሬ ወር አካባቢ አምቦ ዩኒቨርሲቲ ያስተማርኳቸው ነበር ኦልሞስት ዛሬ ማለት ትናንትና ማለት ነው 28 ሶ ይሄን ያለው ነገ ከሰዓት በኋላ ከ7 ሰዓት ተኩል እስከ 11 ሰዓት ተኩል ሰርቲፊኬቱ ይኖረናል ማለት ነው ሰርቲፊኬት ኤግዛማችንን ጨርሰን ሰርቲፊኬታችንን ወስደን ለኢለርኒንግ ዳይሬክተር ሰጥተን አንድ የሆነ ራሱን የቻለ በደንብ ያላደገ ዲጂታል ኮንተንትም እዚህ ሲስተም ላይ ዲቨሎፕ አድርጋችሁ ነገ ወደ ቤት ገብታችሁ ከዚህ ትሬኒንግ በኋላ ያንን ነገር ዲቨሎፕ ማድረግ ላይ ተገባል ቪዲዮውን እነዛ ነገሮች መስራት ላይ ተገባላችሁ ማለት ነው ሶ ስጀምረው ስቴፕ ፎር ኮርስ ዲቨሎፕመንት ኢን OpenEDX ስቱዲዮ አሁን ኮርስ ዲቨሎፕ ማድረግ ስትጀምሩ 7 ስቴፖች አሉት የመጀመሪያው ስቴፕ እቺኛው ናትና የመጀመሪያው ስቴፕ completing the master class training and how to build courses in OpenEDX አሁን የመጀመሪያው ማስተር ክላስ ትሬኒንግ መጨረስ አለባችሁ ማስተር ክላስ ትሬኒንግ ለሁሉም መምህራኖች የተዘጋጀ ለዩኒቨርሲቲ መምህራኖች የተዘጋጀ በትምህርት ሚኒስቴር በኩል የተዘጋጀ ዲጂታል ኢንተርቬንሽን ነው በዋናነት ማስተር ክላስ ትሬኒንግ የሚያወራው አንድ መምህር ኦንላይን ሲያስተምር ምን አይነት ፔዳጎጂዎችን መከተል አለበት ምን አይነት ሳይንሶችን ማወቅ አለበት ምን አይነት ስትራቴጂዎችን ማወቅ አለበት ብሎ ነው የሚያወራው how to build የመጀመሪያው ማስተር ክላስ ትሬኒንግ ማለት ነው ፔዳጎጂ ነው የፔዳጎጂ ትምህርት ነው ማስተር ክላስ ትሬኒንግ እንደምናውቀው HDP የሚባል ነገር አለ HDP ኮርስ ወይ HDP ትሬኒንግ ለአንድ አመት ያህል የሚሰጥ ሞጁል ያለው አንድ መምህር ኦንላይን ፌስ ቱ ፌስ ክላስ ሲያስተምር እንዴት ማስተማር እንዳለበት ከተማሪዎቹ ጋር እንዴት ኢንተራክት ማድረግ እንዳለበት አክቲቭ ክላስ ሴሽን እንዲኖረው ምን ማድረግ እንዳለበት የሚያስተምር ነው ፔዳጎጂ ማለት HDP ማስተር ክላስ ትሬኒንግም HDP ማለት ነው ሌላ ነገር የለውም ራሱ HDP ነው እንደው አይታችሁት እንደሆነ ማስተር ክላስ ትሬኒንግ እና HDP ሰብ ኮንተንት አንድ አይነት ናቸው ለምሳሌ ምን አይነት እንትን አለ ይሄ HDP ወደ 5 ሞጁሎች አሉት ሞጁሉ 0 ላይ ያለችው ኢንትሮዳክሽን ነገር ነው ስለዚህ ያንዳንዱ መምህር ክላስ ሲገባ ተማሪዎቹ ጋር ኢንትሮዲዩስ ያደርጋል ይተዋወቃቸዋል ባክግራውንዳቸውን ይጠይቃል እና ይሄ እንትሩ መረዳት አለበት ባዮግራፊውን ማወቅ አለበት ምን አይነት ባክግራውንድ ነው ያላቸው የሚሉትን ነገሮች እንደዛ አይነት ነገር ማወቅ አለበት ለምን ኢንተርቬንሽኑ በዛ ልክ ነው የሚሆነው ማለት ነው ዘን ያቺ ነገር አለች ሞጁል 0 ላይ ሞጁል 1 ላይ ኦንላይን ስቱደንትን እንዴት ነው ማኔጅ የምናደርገው እንዴት ነው ሰፖርት የምናደርገው የሚል ነገር ነው ስለዚህ እንዴት ነው እነሱ ሰክሰስፉሊ ኦንላይን የምናስተምራቸውን ተማሪዎቻችንን ሰክሰስፉሊ ትምህርታቸውን እንዲጨርሱ እንዴት ነው መርዳት ያለብን እኛ ኦንላይን ያለነው እነሱም ኦንላይን ያሉት
እንዴት አይነት ምክር ልሰጣቸው ይገባል የሚል ነገር ነው። ሞጁል 2 ላይ የሚያወራው ስለ ኳሊቲ ነው። ዲጂታል ኮንተንት ክሬት ስናደርግ ኳሊቲ ማተርስ የሚል ነገር አለና በዛ ልክ እንዴት ነው ኳሊቲ የሆነ ዲጂታል ኮንተንት ዲቨሎፕ ማድረግ የምንችለው ብሎ ነው የሚለው። ሞጁል 3 ላይ ስቱደንት ኢንተራክሽን ነው። የተማሪ ለተማሪ ኢንተራክሽንን እንዴት ፕሮሞት እናደርጋለን? ኦንላይን ነው ይሄ ሁሉ የምናወራው። ኦንላይን ስናስተምር እንዴት እናደርጋለን ነው። ኦንላይን ተማሪዎቻችን ሰክሰስፉሊ እንዲጨርሱት ምን ማድረግ አለብን? ኦንላይን ተማሪዎቻችን አክቲቭ ኢንጌጅመንት እንዲኖራቸው ምን ማድረግ አለብን? ሞጁል 4 ደግሞ የሚያወራው ዲጂታል ኮንተንት ዲቨሎፕመንት ነው። ዲጂታል ኮንተንት ዲቨሎፕ ስናደርግ ምን ማድረግ አለብን ብሎ ነው የሚመክረን። ምክር አዘል ነው ሞጁል 4። ሞጁል 5 ኢንስትራክተር ፕሬዘንስ ይላል። ያ ማለት አንድ መምህር ኦንላይን ሲያስተምር ፊዚካሊ እዛ የለም፣ ተማሪዎቹም የሉም፣ ክላስ ውስጥ የሉም። ስለዚህ ተማሪዎቹ ብቻቸውን እንዳይሰማቸው፣ ብቸኝነት እንዳይሰማቸው፣ የሚረዳቸው ሰው አጠገባቸው እንዳሌለ እንዳይሰማቸው የሚያደርግ እና ስትራቴጂው መምህሩ ምን ቢያደርግ ነው ያ ፊሊንግ እንዳይፈጠር ሊያደርግ የሚችለው? ወይም ደግሞ ተማሪዎቹ መምህራቸው አጠገባቸው እንዳለ ሊያስረዳቸው እንደሚችል ሲፈልጉት በቀላሉ ሊያገኛቸው እንደሚችል እንዴት ነው ማድረግ የምንችለው ኦንላይን ኮርስ ስናስተምር ብሎ ነው የሚያስተምረን። ይሄ ማስተር ክላስ ይሄ ማለት ዞሮ ግንኙነት አላቸው። ለምሳሌ አክቲቭ ስቱደንት ኢንጌጅመንት ላይ ኤችዲፒ ላይ አክቲቭ ስቱደንት ኢንጌጅመንትን አውርተናል በደንብ። ብዙ ነገሮች አሉ። ሴሽን እንዴት ዲቨሎፕ እንደምናደርግ፣ ሴሽን እንዴት ፕላን እንደምናደርግ ይሄንን ነገር ሁሉ ያወራል። ኤችዲፒም ያወራል፣ ማስተር ክላስ ትሬኒንግም ያወራል። የኤችዲፒ እና የማስተር ክላስ ትሬኒንግ ልዩነታቸው ምንድነው? ኤችዲፒ ፌስ ቱ ፌስ ለምናስተምረው ክላስ መምህሩ ክላስ ገብቶ ግሩፕ ወርክ ሰጥቷቸው እያያቸው ጥሏቸው ሊወጣ አይገባም፣ ዝም ብሎ ማየት የለበትም ምናምን ነው የሚለው። ይሄኛው ደግሞ ኦንላይን ሴሽን ላይ ነው። ኦንላይን ስናስተምር እንዴት ማድረግ አለብን ብሎ ይላል ማለት ነው። ስለዚህ ልዩነታቸው ይቺ ብቻ ናት። how to build courses in OpenEDXም ያስፈልጋል። ብዙ ሰው ጀስት ዳይሬክትሊ ወደ ኮርስ ኮንተንት ዲቨሎፕመንት ይገባል how to build ኮርስን ሳይወስድ ማለት ነው። ይሄ ትልቅ ችግር ነው የሚፈጥርበት። ለምን how to build ኮርስ ላይ ብዙ ነገር ነው የምንማረው። ኮንተንቱን ይሄ OpenEDX ምን እንደሚመስል፣ ስንት ፓርት እንዳለው፣ ስትራክቸሩ ምን እንደሚመስል፣ ስትራክቸሮቹን እንዴት ሪኔም ማድረግ እንደምንችል፣ ዴድላይኖችን እንዴት ሴት ማድረግ እንደምንችል፣ ቪዲዮዎችን እንዴት አፕሎድ ማድረግ እንደምንችል፣ ፒክቸሮችን እንዴት ማስገባት እንደምንችል፣ አሳይመንቶቹን እንዴት ሴት ማድረግ እንደምንችል፣ መቼ ልንለቅ እንደምንችል፣ እነዚህ አይነት ብዙ ነገር ስለሚያስተምረን how to build courses in OpenEDX የሚለውን ኮርስ ሳንወስድ ወደ ኮንተንት ዲቨሎፕመንት ብንገባ የራስ ምታት ነው የሚይዘን። በቃ ራስ ምታት ይዘናል ማለት ነው። ይሄንን ከወሰድን ለምሳሌ አሁን እንደዚህ አይነት ኢንተርቬንሽን ወሰዳችሁ ዘን እንዳልኳችሁ ከዚህ በፊት ወስዳችሁ እንደሆነ that's okay። ካልወሰዳችሁ ግን ከነገ ከሰዓት በኋላ ያንን ሰርቲፊኬት የሚያበቃችሁ ነገሮችን እናወራበታለን። አሳይመንቶቹንም ያው ዲስከስ አብረን እያደረግን እኔ ሳልሰራው ግን እንዴት እንደሚሰራ እየነገርኳችሁ ጥያቄዎችን በዛው እንሰራቸዋለን ሲስተሙ ላይ ገብተን ማለት ነው። ከዛ ሰርቲፊኬት ታገኙበታላችሁ። ሰርቲፊኬትም አገኛችሁ እንደዚህ ማወራንበት ደግሞ እንደዚህም ደግሞ ላይክ ሲቸገራችሁም እንደዚህ ቴሌግራም ግሩፕ ባይ ዘ ወይ ዶክተርም ወይን ቴሌግራም ግሩፕ ወይን ዋትስአፕ ግሩፕ ለዚህ ግሩፕ እኔን ጨምሮ ለዚህ ይሄንን ትሬኒንግ ለወሰዱት መምህራኖች አንድ ቴሌግራም ግሩፕ ሌሎች ዩኒቨርሲቲው ላይ የሚያደርጉትን ነውና አንድ ቴሌግራም ግሩፕ ወይን ደግሞ ዋትስአፕ ግሩፕ እንፈጥራለን። ስለዚህ ኮንተንት ያው እናንተ አሁን እዚህ ጋር የተመረጣችሁት ሞር ፕሮባብሊ ዲጂታል ኮንተንት ክሬት ማድረግ አለባችሁ ፖቴንሻል መምህራኖች ናችሁ ማለት ነው። የሚጠበቅ ዩኒቨርሲቲዎች ሁሉ ከትምህርት ሚኒስቴር ጋር ኪ ፐርፎርማንስ ኢንዲኬተር ላይ ዲጂታል ኮንተንት ዲቨሎፕ ማድረግ አለባችሁ ተብሎ ውል ተገብቷል። ስለዚህ ያ ኪ ፐርፎርማንስ ኢንዲኬተር ፐርፎርማንሳችን ደግሞ የት እንዳለን ነገ በጀታችንን ኢቭን ኤግዚስተንሳችንን ይላሉ። ዘንድሮ እንኳን ያን ያህል ሲሪየስ አልመሰለኝም። ሀምና ግን የአንድን ዩኒቨርሲቲ እኛም በቅርበት እንከታተል ስለነበረ ነው። እንደምታውቁት የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የማስተር ተማሪዎችና የፒኤችዲ ተማሪዎችን ብቻ ነበር የምናስተምረው። ዘን አሁን ይሄ ጋት ምናምን ሲመጣ ተማሪ የማጣት መጣ ማለት ነው። ወደ 7-6 ተማሪ ብቻ ነው ክላስ ውስጥ የሚኖረን። የማስተር ተማሪዎች ፒኤችዲ 4-5 ነበሩና ይሄ ነገር ዞሮ ያለው የሰው ኃይልና ያሉት ተማሪዎች በጣም ሲያንሱ ካይንድ ኦፍ መፍራት ነገር ነበረ። ዩኒቨርሲቲያችን ወዴት ይሄዳል የሚለው አሁን
ግን ያው ሜቢ ሰምታችሁ ይሆናል ከ12 ክፍልም ተማሪዎች መውሰድ ጀምረናል። ብዙ ተማሪዎች እኛ ጋር መርጠው ምናምን ከኛ አቅማችን በላይ ሆኖ ነው ያለው እና በቅርበት አምና ስንከታተል ነበር ያለውን ነገር በትምህርት ሚኒስቴር አካባቢ ላይ። ስለዚህ ኪ ፐርፎርማንስ ኢንዲኬተር ላይ ወደ ኋላ የቀረ ዩኒቨርሲቲ የዕጣ ፋንታውን በዛ ማተር እንደሚደረግ በጀቶቹ ሁሉ በዛ ማተር እንደሚደረጉ ወደ በደንብ የማይሰራ ዩኒቨርሲቲ ጀስት ስፔሲፊካሊ አይ ቲንክ ዶክተር ኤባ እንዳለው በሚዲያ ላይ እንደተናገረው ስራ ቆጥረን እንሰጣለን ቆጥረን እንቀበላለን ያለበት ነገር ነበር። ይሄ ነውና ቆጥሮ ሰጥተው ቆጥሮ መቀበል። ስለዚህ አሁን ቆጥሮ ሰጥተውናል ቆጥሮ የሚቀበሉበት ጊዜ ይመጣልና ተዘጋጅተን መጠበቅ ይኖርብናል። አንዱ ዲጂታል ኮንተንት ዲቨሎፕመንት ነው። ኦንላይን ኮርስ መስጠት ይኖርብናል። ስለዚህ እናንተ የተመረጣችሁ ስለሆናችሁ ለዚህ ጉዳይ ስለዚህ የሆነ ዋትስአፕ ግሩፕ ቢኖረን ቴሌግራም ግሩፕ ቢኖረን እዛ ላይም ሲቸግራችሁ ብትጠይቁት እዛ ላይ ጥያቄውን በፖስት ብታደርጉ እኔም መልሳለሁ። ሌሎችም ደግሞ ኢንጌጅ ያው ዞሮ ኦንላይንም ስናስተምር ብዙ ዲስከስ እናደርጋለን የተማሪዎችን ኢንጌጅመንት እንዴት ዲቨሎፕ እንደምናደርግ እና አንድ ሰው የሚያውቅ ከሆነ መመለስ ነው በቃ። ላይክ አንዳንድ ሰው ለምን እሱ ኮኦርዲኔተር ነው እንዴ እሱ ፋሲሊቴተር ነው እንዴ የሚልበት ሁኔታ አለ። እንደዛ አይደለም። ኦንላይን ስናስተምር ተማሪዎቻችን ምንድነው የምንላቸው ካወቃችሁ መልሱ ካላወቃችሁ ሞክሩና ግን አላውቅም በሉ የሚል ነገር አለ። አንደኛው ስቴፕ ያ ነው። ሁለተኛው ስቴፕ ሰከንድ ስቴፕ ኮርስ ዲጂታል ኮንተንት ዲቨሎፕ ስናደርግ the creation of the course development shell by system admin ይሄ ደግሞ የሲስተም አድሚኑ ስራ ነው። ሲስተም አድሚኑ ያው ዶክተር ነው እናንተ ጋር ሲስተም አድሚን ሌላ ሰው ሊኖር ይችላል። ዶክተር ያው ሲስተም አድሚን እንደሆነ ነግሮኛል። ሲስተም አድሚኑ ዲጂታል እንትን ይሰጣቸዋል ኮርስ ሼል ቅድም ያወራሁት ማለት ነው። በዚህ ሰዓት ሞር ፕሮባብሊ ይኖራቸዋል ብዬ አስባለሁ። ኮርስ ሼል ይሰጣቸዋል። ስለዚህ ኮርስ ሼል ዲጂታል ሲስተም አድሚኑ ዲቨሎፕ ያደርግላቸዋል ማለት ነው። እናንተ ምን ያስፈልጋቸዋል ኮርስ ሼል እንድታገኙ ሲስተም አድሚኑ ምን ሰጡታላችሁ? ከናንተ ምን ይጠበቃል? ከናንተ የሚጠበቀው አንደኛ የምታስተምሩትን ኮርስ ስም ለምሳሌ ኢንትሮዳክሽን ቱ ኮምፒውተር ሳይንስ ከሆነ ኢንትሮዳክሽን ቱ ኮምፒውተር ሳይንስ የሚለውን ስሙን ከዛን ኮድ አለው ያንዳንዱ ኮርስ ኮድ አለው ኮርስ ኮዱን ከዛን ኢንስቲትዩሽናል ኢሜይላችሁ ሊያስፈልግ ይችላል። ኢንስቲትዩሽናል ኢሜይላችሁን ከዛን ስማችሁ ነው ማለት ነው። ያው ስማችሁን ኢንስቲትዩሽናል ኢሜይሉን ከዛ ሊያገኝ ይችላል። ሲስተም አድሚኑ ሁሉን ፕሮፋይሉ አለው የሁሉም መምህራኖች ፕሮፋይል ሲስተም አድሚን ላይ ሲስተም ላይ ገብቶ ያገኘዋል። ስለዚህ ለምሳሌ ወርቅነ ብሎ ቢል እኔ ደብረታቦር ዩኒቨርሲቲ ላይ ባስተምር ማለት ነው ወርቅነ ወይ ሌላ ወርቅነ የሚባል ሰው ካለ እናንተ ጋር ወርቅነ ብሎ ቢጽፍለት ይመጣለታል ሰርች ባሩ ላይ ማለት ነው። ሁሉ ነገር ይመጣለታል። ከዛ በዛ መልኩ ሲስተም አድሚኑ ይሄኛው ኮርስ ሼል ነው። እዚህ ጋር እንደምታዩት እቺኛዋ ኮርስ ሼል ነው። በሲስተም አድሚኑ ነው ይሄ ኮርስ ሼል ዲቨሎፕ የሚደረገው። ይሄኛው ደግሞ ኮርስ ኮንተንት ኢንሮልመንት ነው። ክሬት ኮርስ ኢንሮልመንት ይሄ ማለት ይሄኛው ጀስት ኮርስ ፎልደር ነው ክሬት የሚደረገው። ለምሳሌ ይሄ መምህር ዲቨሎፕመንት ቲዮሪስ ኤንድ ስትራቴጂስ የሚል ነው። እኔ ነኝ ክሬት ያደረኩለት። እኔም ሲስተም አድሚን ነኝ በዩኒቨርሲቲያችን። የኮርሱ ስም ዲቨሎፕመንት ቲዮሪስ ኤንድ ስትራቴጂስ ይባላል። ኮርስ ኮዱ ይሄ ነው። ይሄ ነገር ያስፈልጋቸዋል ማለት ነው። ኮርስ ኮዱ ይሄ ነው። ስለዚህ ሲስተሙ ይሄንን ጀነሬት ያደርጋል። እቺ ሊንክ ጀነሬት ያደርጋል። ሲስተም አድሚኑ እቺኛዋን ሊንክ ኮፒ ያደርግና ደግሞ ለመምህራኖች ኮርስ ኢንሮል የሚያደርግበት ወይም መምህራኖችን አሳይን የሚያደርግበት በመጀመሪያ ኮርስ ሼሉ ዲቨሎፕ ይደረጋል። አሁን ማንም መምህር የለውም ያ ኮርስ ሼል እዛ ኮርስ ሼል ውስጥ ነው ዲጂታል ኮንተንት ዲቨሎፕ የሚደረገው። ዘን ምን ይደረጋል? መምህርን አንድ መምህር ሊሆን ይችላል ሁለት መምህር ሊሆን ይችላል መምህርን ኢንሮል እዛ ኮርስ ላይ አታች ያደርገዋል ማለት ነው። ወይም ደግሞ ኢንሮል ያደርገዋል። ከዛን አሁን እዚህ ጋር ማን ነው መምህሩ? እንደምታዩት ደርቤ አሰፋ ይባላል። ኮርስ ኮኔክሽንስ ይሄ ነው። ይሄ ሲስተሙ የሚያወጣው ነው። ስሙ ሁማን ሪሶርስ ማኔጅመንት እቺኛው አይደለችም። አክቹአሊ ያው የተለያዩ እንትኖችን ነው ያው ኮፒ ለማስተማር ስለሆነ ይሄ የዚህ ሰውዬ ዲቨሎፕመንት ቲዮሪስ ኤንድ ስትራቴጂስ የሚያስተምረው ዶክተር ደርቤ ነው። አንፎርቹኔትሊ ሞር ፕሮባብሊ አሳይንስ አደርግ ሳስቼ ነው እንጂ
ዲቨሎፕመንት ቲዮሪስ ኤንድ ስትራቴጂስን ያስተማረው ዶክተር ደርቤ ነው ሀምና ነው ዲጂታል ኮንቴንት ክሬት ያደረገው አስታውሳለሁ። ሁማን ሪሶርስ ማኔጅመንት ሌላ መምህር ነው። ሶ ኮርስ ኔሙ ሁማን ሪሶርስ ማኔጅመንት ነው የሚባለው። ሶ እዚህ ጋር ይሄ መምህር ኮርስ ሮል ኢሺ ኢንስትራክተር ይሄንን እንዳለ ሲስተሙ ነው ጀነሬት የሚያደርገው። ብቻ ምንድነው ሰውየው የሚለው ነገር ሜቢ አስተማሪ ነው ወይ ላይክ ሰፖርት ስታፎችም ይኖራሉ፣ አይቲ ሰፖርት ስታፎች ሊኖሩ ይችላሉ። ላብ አይነት ነገር ካለው ኮርሱ ላይክ አሁን ያ ተማሪ ላብ አሲስታንት ኮርስ ኮንቴንቱን ማግኘት አለበት። ስለዚህ እዚህ ጋር ፋካልቲ የሚለው እዚህ ጋር መምህር ከሆነ ፋካልቲ ነው፣ ላብ አሲስታንት ከሆነ ደግሞ አድሚን የሚል ነገር ነው። ስለዚህ እሱ ላብ አሲስታንቱ ገብቶ ከመምህሩ ጋር እኩል ኮንቴንቱን ያየዋል። ግን ፕሪቪሌጅ ላይ ልዩነት አላቸው። ላብ አሲስታንቱ የሚሰራውና ያለው ፕሪቪሌጅ እና መምህሩ ያለው ፕሪቪሌጅ ልዩነት አለው። ግን ኤኒሃው እሱንም ያ ላብ አሲስታንቱንም እዚህ ጋር አሳይን ማድረግ ይቻላል በዚህ መልኩ ማለት ነው። ይሄንን የሚሰራልን ሲስተም አድሚኑ ነው የሚሆነው። ሁለተኛ ስቴፕ ይሄ ነው። እስካሁን ስላልጀመራችሁ ማለት ነው ሲስተም አድሚኑ ጋር ነው ያለው። ሶስተኛው ስቴፕ ዲጂታል ኮንቴንት ዲቨሎፕ ስታደርጉ ክራፍቲንግ አን ኢንጌጂንግ ኮርስ ኮንቴንት ቴብል ኤንድ ስታርት ዲቨሎፒንግ ኮርስ ኮንቴንት ነው። ይሄ ማለት ምንድን ነው? አሁን ዲጂታል ኮንቴንት ክሬት ልናደርግ ነው። ዲጂታል ኮንቴንት ክሬት ስናደርግ የመጀመሪያው ማስገባት ያለብን ኮርስ ኮንቴንት ቴብል ነው። ያቺ ነገር አስፈላጊ ናት። አሁን ቻፕተር 1ን የምናስተምር ከሆነ ወይም ደግሞ ከምናስተምረው ኮርስ ቻፕተር 1ን ልናስገባ ብንፈልግ ዲጂታል ኮንቴንት ክሬት ልናደርግለት ብንፈልግ ምን እናደርጋለን? ቻፕተር 1 ኢንትሮዳክሽኑ ነው። ኦኬ ኢንትሮዳክሽን አለ ቻፕተር 1 ሶ ከዛን ቻፕተር 1 ለምሳሌ ባዮሎጂ ትምህርቱ ባዮሎጂ ነው። ኢንትሮዳክሽን ቱ ባዮሎጂ ይላል ቻፕተር 1 እንደሚታወቀው። ስለዚህ ኢንትሮዳክሽን ቱ ባዮሎጂ ቻፕተር 1 ዘን ቀጥሎ የሚመጣው ኢንትሮዳክሽን ቱ ባዮሎጂ ዘን ሰብሴክሽን 1 ኢንትሮዳክሽን ቱ ባዮሎጂ ዘን ዲፊኒሽን ኦፍ ባዮሎጂ ነው ራይት። እንደዛ ቢሆን ሰብሴክሽን 1.1 ላይክ 1 ባዮሎጂ ነው፣ ኢንትሮዳክሽን ቱ ባዮሎጂ ነው። 1.1 ዋት ኢዝ ባዮሎጂ ሊሆን ይችላል፣ ዲፊኒሽን ኦፍ ባዮሎጂ 1.2 definition of cell ልንበለው for example 1.3 maybe let's say almost ረስቼዋለሁ ባዮሎጂ ምን ኮንተንቶች እንዳሉት type of cell እንበል ለምሳሌነት ሶ እነዚህ አሁን ቴብል ኦፍ ኮንተንት እንለዋለን። ላይክ ዲጂታል ኮንተንት ክሬት ለማድረግ ላሰብነው ኮርስ እንትኖቹ ማስቀመጥ ይኖርብናል ማለት ነው። ቴብል ኦፍ ኮንተንቱ ለምሳሌ ቻፕተር 1 ብቻ ለማስገባት ከፈለጋችሁ ቴብሎ እንትኑ አለ አይደል? ኮርስ አውትላይኑ አለ። ኮርስ አውትላይኑ ላይ ያለችዋን ቻፕተር 1 1.1 1.2 1.3 1.4 የምትለዋን ዴቨሎፕ ማድረግ ይኖርብናል። ከዚህ መነሳት ይኖርብናል። እቺ በጣም ወሳኝ ነገር ናት። ብዙ ጊዜ አሁንም እኛም ስህተት የምንፈጥረው እንደዚህ አይነት ዲጂታል ኮንተንት ክሬት ስናደርግ ያችን ሳንፈጥር ዳይሬክትሊ ወደ ዲጂታል ኮንቴንት ክሬት ማድረግ እንገባለን። እሱም ያጋጠመኝ ቻሌንጅ ስለሆነ ነው ይሄን ያልኳችሁ። ስለዚህ ዲጂታል ኮንቴንት ክሬት ከማድረግ መጀመራችን በፊት ኮርስ ኮንቴንት ቴብል ዲቨሎፕ ማድረግ አለብን። አሁን ዲጂታል ኮንቴንት ክሬት ላደርግለት ያሰብኩት የትኛው ቻፕተር ነው፣ ምኖችን ሰብ ኮንቴንቶች አሉት የሚለውን ነገር መለየት ይኖርብናል ማለት ነው። then ይሄ ስቴፕ 3 ላይ ነው የሚመጣው። ስቴፕ 4 ምንድነው ያለው? the e-learning coordinators approval of development share ቻፕተር 3 ላይ crafting and engaging course content table and start developing course content። አሁን ቴብሉን ብቻ አይደለም ዲቨሎፕ ያደረግነው ኮንቴንቱንም ዲቨሎፕ አድርገናል። ኮንቴንቱን ዲቨሎፕ አደረገን ስቴፕ 3 ላይ ማለት ነው። ቴብሉ መጀመሪያ ነው፣ ኮንቴንቱ ላይም ገባል። so what is next አሁን ኢለርኒንግ ዳይሬክተሩ ጋር ነው የሚሄደው። ኢለርኒንግ ዳይሬክተሩ ኮሜንት ሊሰጥ ይገባል። ኦፍ ኮርስ ያው ኢለርኒንግ ዳይሬክተር የተወሰነ ኮርስ ላይ ነው ስፔሻላይዝድ የሚያደርገው። ስለዚህ ኮንቴንት ዋይዝ ኮሜንት ማድረግ አይችልም ኮንቴንት ዋይዝ። ነገር ግን ስትራክቸሩን እንደዚህ ራፍሊ ኢለርኒንግ ዳይሬክተሩ ሊሆን ይችላል፣ ኢለርኒንግ ኮኦርዲኔተሩ ሊሆን ይችላል፣ ኢንስትራክሽናል ዲዛይነር የሚባሉ መምህራኖች አሉ። ኢንስትራክሽናል ሞር ፕሮባብሊ እንደውም ኢንስትራክሽናል ዲዛይነር ቢሆን እዚህ ጋር ኢንስትራክሽናል ዲዛይነር በዋናነትም ስራው ነው
ዲዛይኑ ላይ ኮሜንት ማድረግ ስራው ስለሆነ ኢንስትራክሽናል ዲዛይነሩ ኮሜንት ማድረግ ይችላል ማለት ነው እዚህ ጋር ከዛን እሱ አፕሩቭ ሲያደርግ fifth step የሚሆነው involves beta testing followed by the creation of the course blueprint አሁን ቤታ ቴስቲንግ ነው እዚህ ጋር ማለት አልፋ ቴስቲንግ የሚባል ነገር አለ ቤታ ቴስቲንግ የሚባል ነገር አለ በዋናነት አልፋ ቴስቲንግ ማለት በኢንተርናል like for example ያንን ኮርስ ሁለት መምህራኖች የሚያስተምሩ ከሆነ አንዱ መምህር ዲቨሎፕ ያደረገውን አንዱ መምህር ቼክ ያደርግለታል አልፋ ቴስቲንግ ነው ማለት ነው ቤታ ቴስቲንግ ግን more probably በኤክስተርናል ቦዲ more probably ከተማሪዎች ወይም በፖቴንሻል ተማሪዎች ወይም ተምሮ ባለፉ ተማሪዎች ያንን ኮንተንት ቼክ ያስደርጉታል ማለት ነው ይሄ ፕሮሲጀሩ ነው ትምህርት ሚኒስቴርና አሪዞና ስቴት ዩኒቨርሲቲ ናቸው ይሄንን ኢንተርቬንሽን ወይ ኢኒሺዬቲቭ ያስተገበሩት ያሉት በዚህ ፕሮሲጀር ማለፍ አለበት ስለተባለ ኳሊቲውን ለማጠበቅ ነው ፎር ዳት ማተር ይሄ የሚደረገው ኳሊቲውን ኢንሹር ለማድረግ ነው እና እንዲህ መደረግ ይኖርበታል ማለት ነው sixth step instructors and the student are enrolled in the course offering by system admin አሁን ያኛው ዲቨሎፕመንት ኮርስ ሼል ነው የሚባለው ዲቨሎፕመንት ኮርስ ሼል እና ብሉፕሪንት ኮርስ ሼል ልዩነት አላቸው እሱን እንመጣበታለን አሁን መምህሩ ኮንተንቱን ዲቨሎፕ የሚያደርግበት ኮርስ ሼል ዲቨሎፕመንት ኮርስ ሼል ይባላል ዘን አሁን ይሄንን ስቴፕ ካለቀ በኋላ ቤታ ቴስቲንግን ካለፈ በኋላ ዲቨሎፕመንት ኮርስ ሼል ወደ ብሉፕሪንት ኮርስ ሼል ይቀየራል ስለዚህ ብሉፕሪንት ኮርስ ሼል እና ዲቨሎፕመንት ኮርስ ሼል የሚባሉ አሉ ልዩነታቸው ምንድነው what is blueprint course shell what is development course shell የሚሉትን ነገሮች እንመጣበታለን ሶ ከዚህ በፊት ስናወራ የነበረው ግን ዲቨሎፕመንት ኮርስ ሼል ነው የሚባለው ለምን ስሙ ራሱ እንደሚያሳየው ኮርስ ኮንተንት ዲጂታል ኮንተንት ዲቨሎፕ የሚደረግበት ኮርስ ሼል ነው ማለት ነው ስለዚህ ዲቨሎፕመንት ኮርስ ሼል እንለዋለን ለዛ ነው ይሄኛው ግን ብሉፕሪንት ኮርስ ሼል ነው አሁን ምን አለ እዚህ ጋር ሲስተም አድሚኑ ተማሪዎችን እና መምህራኖችን ብሉፕሪንት ኮርስ ሼል ላይ ይመዘግባቸዋል ኢንሮል ያደርጋቸዋል ስለዚህ ብሉፕሪንት ኮርስ ሼል ማለት ከዲቨሎፕመንት ኮርስ ሼል ላይ ቅጂው ነው ማለት ነው ኮፒው ነው ስለዚህ ተማሪዎች የሚያገኙት ዲቨሎፕመንት ኮርስ ሼል ማለት ማስተር ኪ ነው ማስተር ነው ከተበላሸ እንኳን የሆነ ነገር ከዛ ሄደን ኮፒ እንወስዳለን ስለዚህ ተማሪዎችን ለተማሪዎች እንዲያገኙት የምናደርገው ዲቨሎፕመንት ኮርስ ሼልን ሳይሆን ብሉፕሪንት ኮርስ ሼልን ነው ስለዚህ እዛ ጋር ቢበላሽም ከዚህ ጋር ቁልፉ አለ ማለት ነው ዋናውን መተን እንወስዳለን ሲስተም አድሚኑ ይሄንን ስራ ይሰራልናል ኮፒ ማድረጉን ማለት ነው አይ ሆፕ መምህሩ ራሱ ማድረግም ይችላል ነገር ግን አንድ ነገር ዲቨሎፕመንት ኮርስ ሼል ላይ ተማሪ መመዝገብ አይቻልም ዲቨሎፕመንት ኮርስ ሼል ላይ ተማሪ መመዝገብ በትሞክም ሲስተም አድሚኑ ተማሪ ዲቨሎፕመንት ኮርስ ሼል ላይ በተማሪ ሮል ማለት ነው እዛ ጋር ይጠይቋል የዚህ ሰውዬ ሮል ምንድነው ብሎ ይለዋል ተማሪ ነው ሲል ተማሪ አይሆንም ይለዋል እንደው እንደ ድንገት እንኳን እናንተ ስትመሰገቡ መምህር ሆናችሁ ሳለ ስትመሰገቡ እንደ ድንገት ስትመሰገቡ ተማሪ በሚለው ከተመሰገባችሁ ለምሳሌ እናንተ አሁን ከሲስተሙ ጋር ስትተዋወቁ መጀመሪያ ላይ ለማስተር ክላስ ትሬኒንግ ነው አንዳንድ ማስተር ክላስ ትሬኒንግን ዞሮ ምን አይነት ሰው ሲመዘግብ ብዙም ጊዜ ያው እናንተ በኢዮብ በትምህርት ሚኒስቴር ባሉት ሪፕሬዘንታቲቮች ወይም ደግሞ አሪዞና ስቴት ዩኒቨርሲቲ ባሉት ሪፕሬዘንታቲቮች ነው ከዚህም በፊት ሰርቭ እየተደረጋችሁ ያላችሁት ብዙም ፕራክቲሱ የላችሁ ሲስተም አድሚኑ ይሄንን ስራ ይሰራዋል እና ኢቭን ማስተር ክላስ ትሬኒንጎችን መምህራኖችን እኛው ራሳችን መዝግበን መርጠናቸው መዝግበናቸው ትሬኒንጉ መስጠት እንችላለን እንደዛ ስናደርግ ነበር ስለዚህ አሁን ያ መምህር እንደ ተማሪ ነው ሲቀርብ ለትሬኒንጉ ማለት ነው ለማስተር ክላስ ትሬኒንግ ስለዚህ እዛ ጋር ይሄ ሰው ሮሉ ምንድነው ብሎ ሲል ተማሪ ነው ተብሎ ሊመዘገብ ይችላል በስተት አሁን በዩኒቨርሲቲው የዚህ ሰው ሮል ምንድነው ነው እንጂ ለዚህ ትሬኒንግ ለማስተር ክላስ ትሬኒንግ ይሄ ሰው ምንድነው ሮሉ አይደለም ስለዚህ አንዳንድ ሚስሊድ እንደረጋለን ማለት ነው እንደዛ ኢን ኬዝ እናንተ መምህር ሆናችሁ ያለ ሲስተሙ ላይ ስትገቡ
ለትሬኒንጉ ነው መጀመሪያ የገባችሁትና ተማሪ የሚለው ስም ከተሰጣችሁ አሁን ኮርስ ሜቢ እንደዚህ አይነት ዴቨሎፕመንት ኮርስ ሼል ላይ የእናንተን ስም አታች ለማድረግ ወይ ደግሞ ኢንሮል ለማድረግ ሲፈለግ አይሆንም። ይሄ ሰው ተማሪ ነው፣ ሲስተሙ የሚያውቀው ይሄንን ሰው በተማሪ ነው። ስለዚህ ሜቢ አስተካክለው ስታተሱ ይቀየር፣ በዩኒቨርሲቲ ውስጥ ያለው ሮል ከተማሪነት ወደ መምህርነት ይቀየር ብሎ ይላል ማለት ነው። ስለዚህ ዴቨሎፕመንት ኮርስ ሼል ላይ ተማሪ ኢንሮል አይደረግም። ብሉፕሪንት ኮርስ ሼል ላይ ነው ተማሪ ኢንሮል የሚደረገው። ብሉፕሪንት ኮርስ ሼል ላይ ነው ይሄ ነው ያለው። ይሄንን የሚያደርገው ሲስተም አድሚኑ ነው። እናንተ አሁን መምህራኖች ከዚህ ላይ ሲስተም አድሚኑ ፎርሙ ይሄንን ነው የሚመስለው። የሆነች ሊንክ አለች ሲስተም አድሚኖች የሚገቡበት። ያችን ሊንክ በመጠቀም ወደ ሲስተም ይገባሉ። ወደ ኢሺ ሬጂስትራር ሲስተም ነው የሚገባው ማለት ነው። ከዛን ኢሺ ሬጂስትራር ሲስተም ውስጥ ሲገቡ ብዙ ፎርሞች አሉ። አንደኛዋ ፎርም እቺ ፎርም ናት። እዚህኛዋ ፎርም እንደምታዩት ክሬት ኮርስ ኢንሮልመንት ትላለች። መምህሩን በፊት ሜቢ ያችን ነገር ለማሳየት ያህል እዚች ጋርም ፎርም አለች። እቺ ኮርስ እንትኑን ኮፒ አላደረኩትም እንጂ ስቴፕ 1 ላይ እቺኛዋ ምንድነው ሲስተም አድሚኑ እዚህ ጋር ነው ዴቨሎፕ የሚያደርገው። እኔ አሁን ሪዛልቱን ነው ያሳየሁት እዚህ ጋር ከተሰራ በኋላ ፎርሙን ሳይሆን ሪዛልቱን ነው ያሳየዋችሁ። እዚህ ጋር ደግሞ ፎርሙ እዚህ ጋር አለ። ይሄ አሁን ፎርሙ አለች መምህርን ወይን ተማሪን ከሆነ ኮርስ ጋር ኢንሮል ለማድረግ ወይ የሆነ ኮርስ ላይ ኢንሮል ለማድረግ እቺ ፎርም ነው የምንጠቀመው። ሲስተሙት ከገባ በኋላ ፎርም የምትላለች ፎርም የምትሏን ክሊክ ስናደርግ ይሄ ነገር ይመጣልናል። እዚህ ጋር ምን ይላል? ሰሌክት ዩዘር ያ ሰው ነው ማለት መምህሩ ስም እዚህ ጋር ይጻፋል። አሁን ሰሌክት ማለት ራይት አይደለም ጻፈው አይደለም ያለው ምረጠው ነው። ስለዚህ እዚህ ጋር አሁን እኔ ወርቅነህ ብዬ ስጽፍ ገና ወርቅነህ ብዬ ስጽፍ 1 3 4 ቃላቶችን ስጽፍ ያመጣልኛል የወርቅነህ ዝርዝሮች። ብዙ ወርቅነዎች ካሉ 1 2 3 ያመጣልኛል። አንድ ወርቅነህ ብቻ ካለ ይመጣልኛል። እሱን ክሊክ ማድረግ ይኖርብኛል። ሰሌክት ነው ማድረግ ያለብኝ። እኔ ዝም ብዬ ወርቅነህ እሸቱ ብዬ ብጽፍ አይሆንም። ሲስተሙ እኛ የጻፍነውን ሳይሆን ክሊክ አድርገን መምረጥ አለብን። እንደ አካባቢ ሜቢ ለዶክተር በዛው ዶክተርን ኢንፎርም ለማድረግ ነው። ከዛን እዚህ ጋር ምን አለ? ሰሌክት ኮርስ ኦፈሪንግ። እዚህ ጋርም የኮርሱን ስም እንጽፍበታለን እዚህ ጋር። ወይም ደግሞ ምን ማድረግ እንችላለን? ሲምፕሊ እዚህ ጋር እቺኛዋን ኮፒ ማድረግ ነው። እቺኛዋን ሊንክ ኮርስ ኦፈሪንግ አይዲ ኮርስ ከሚል ጀምሮ እቺን ኮፒ እናደርግና እዚህ ጋር መተን ፔስት እናደርገዋለን። እዚህ ጋር ፔስት ስናደርገው ይመጣልናል። አሁንም ሲመጣልን ክሊክ እናደርጋለን። ሰሌክት ማድረግ አለብን ማለት ነው። ብዙ ጊዜ የሚሰራው እኛ የጻፍነውን ሳይሆን እሱ ያመጣልንን ስንመርጥለት ነው። ከዛን እዚህ ጋር ሪከርዱ ምንድነው ነው እዚህ ጋር ነው አሁን ልዩነቱ። መምህር ከሆነ መምህር፣ ስቱደንት ከሆነ ስቱደንት ብለን ማለት ይኖርብናል። እዚህ ጋር ስታተሱ እቺ 3 ነገር ነው የሚያስፈልገው። ያ ሰውዬ በቃ ኮርሱ ይሄድለታል፣ ኮርስ ዳሽቦርዱ ላይ ይታይለታል ማለት ነው። ይሄ ነው 6ኛው ስቴፕ። 7ኛው ስቴፕ ኮርስ ኮሜንትስ ኮርስ ኦፈሪንግ ነው ማለት ነው። ኮርስ ኦፈሪንግ ነው። አሁን እዚህ ጋር እንደምታዩት እኔ ኮርስ ኦፈር ሳደርግ ነው። ስለዚህ አሁን ተማሪዎቻችንም ክላስ ውስጥ አይደሉም፣ እኛም ክላስ ውስጥ አይደለንም። ኮኔክት ያደረግነው በዚህ መልኩ ነው ማለት ነው። ይሄ ነው ያለ በዚህ መልኩ ነው ኮኔክት ያደረግነው። ስለዚህ በዚህ ነው እያወራን ያለ ነው ማለት ነው። እንደዚህ ነው የሚሆነው። ሴሽኖች ያስፈልጉናል። ሜቢ ምን ማድረግ አለባችሁ ምናምን የሚለውን እናወራለን። ከዛን አሁን እነዚህ ስቴፖች በአንድ ወረቀት ላይ ብዬን ያስቀመጥኩት እዚህ ጋር በአንድ ወረቀት ላይ how to build ወይ ዲጂታል ኮንተንት ክሬት ስታደርጉ 7 ስቴፖች ውስጥ ማለፍ አለባችሁ። የመጀመሪያው ስቴፕ ቅድም እንዳወራሁት ማስተር ክላስ ትሬኒንግ እና how to build courses in OpenEDX Studio የሚለውን መውሰድ ነው። ያንን ካልወሰዳችሁ ሳይንሱ ሳታቁ ፔዳጎጂውን ሳታቁ እንዴት አስተምሮውን ሳታቁ ኦንላይን ዲጂታል ኮርስ ማስተማር አይቻልም። so we need to know the procedure ወይ ሳይንሱ ማወቅ ይኖርብናል ማለት ነው። how to ማስተር ክላስ ትሬኒንግ እሱ ነው የሚያስተምረን። how to build courses in OpenEDX Studio ደግሞ ቴክኒካል አስፔክቱ ነው የሚያስተምረን። እሱ በቃ kind of እጃችንን ይዞ ወደ ሌላ ምዕራፍ የሚያሸጋግረን ነው ይሄኛው how to build in OpenEDX Studio የሚለው ማለት ነው።
ሁለተኛው ኢንስትራክተር is provided with development course shell by system admin እስካሁን ያወራነው ነገር ነው። the instructor prepare the development course shell አሁን እያወራን ያለነው ስለ development course shell ነው not blueprint course shell። አራተኛ ላይ the e-learning coordinator approve the development course shell to the transition into a beta version አሁን e-learning ዳይሬክተሩ ወይም እዚህ ጋር አፕሮፕሪየት የሚሆነው እንደው ኢንስትራክሽናል ዲዛይነሩ ነው። e-learning ዳይሬክተሩ ዋናው ኦነር ስለሆነ ኢንስትራክሽናል ዲዛይነሩንም ማዘዝ ይችላል። ስለዚህ ከኢንስትራክሽናል ዲዛይነሩ ጋር በመተባበር ኢንስትራክሽናል ዲዛይነሩ ሞያዊ ኮሜንት እንዲሰጥበት አፕሩቭ እንዲያደርገው እንዲያየው ሪኮመንድ ይደረጋል ማለት ነው። አምስተኛ ላይ after beta testing a course blueprint is created allowing course offering to be generated from it you see beta testing ውስጥ ካለፈ ኢንተርናሉም ኤክስተርናሉም ሁሉም ሰው ኮሜንት አድርጎት ኦኬ ወደ ብሉፕሪንት ከተቀየረ በኋላ ከዛን ከዲቨሎፕመንት ኮርስ ሼል ላይ ብሉፕሪንት ኮርስ ሼል ዲቨሎፕ ይደረጋል ማለት ነው። ብሉፕሪንት ኮርስ ሼል ላይ ነው መምህራኖችንም አሳይን ማድረግ የምንችለው ተማሪዎችንም አሳይን ማድረግ የምንችለው። ለተማሪዎችም የሚታየው ብሉፕሪንት ኮርስ ሼል ነው ዲቨሎፕመንት ኮርስ ሼል አይደለም። ስድስተኛው instructors and students are enrolled in the course offering አሁን ሲስተም አድሚኑ ተማሪዎችንም መምህራኖችንም ይመዘግባል ማለት ነው። አንድ ኮርስ ላይ 3 መምህር የሚያስተምር ከሆነ for example ዲቨሎፕመንት ኮርስ ሼልን አብሮ ዲቨሎፕ ያደርጋሉ። አንድ አይነት ነገር ስለሚያስተምሩ ዲቨሎፕ ሲያደርጉ አብረው ኮሜንት ያደረጉ አብረው ዲቨሎፕ ያደርጋሉ። አንዱ አንድን ፓርት ይሰራል አንድ ሲስተም ላይ ማለት ነው። አንድ ኮርስ ፎልደር ላይ አንድ ጥላ ውስጥ ነው ያሉት እዛው ላይ ገብተው ለሁለት ለሶስት ይሰራሉ። አሁን ሲያስተምሩ ግን ኢቭን አንድ መምህር 2-3 ሴሽን ሊኖረው ይችላል። ስለዚህ ያ መምህር 2-3 ቦታ መመደብ አለበት ማለት ነው። ለምን 60 ተማሪዎችን የሚያስተምር ከሆነ አንድ ክላስ 30 ካለ ስለዚህ ሁለቴ ነው አሳይን የምናደርገው መምህሩ እንደዛ ነው የምናደርገው ማለት ነው። ደግሞ 3-4 መምህራኖች ሊኖሩ ይችላሉ። ስለዚህ አሁን ከብሉፕሪንት ኮርስ ሼል ላይ ማድረግ እንችላለን ይሄንን ነገር። ብሉፕሪንት ኮርስ ሼል ላይ ሲስተም አድሚኑ ነው ይሄንን የሚሰራው። ለእያንዳንዱ መምህር ተማሪዎቹንም ኮርሱንም አሳይን ያደርጋል ማለት ነው። ሬጂስትራር ማለት ነው ሲስተም አድሚን ባይ ዘ ዌይ ሲስተም አድሚን የሚወስዱት የሬጂስትራል ሰዎች ናቸው። አሁን እኔ ሲስተም አድሚን አለኝ ፕሪቪሌጁ አለኝ ትሬኒንጉን ወስጄ እንትኑን አግኝቻለሁ። ለምን ነገሩን ለማሳለጥ ብዬ ነው እንጂ ወደፊት አሁን ወደዚህ ነገር በደንብ ስንገባበት ይሄ ስራ የኛ ስራ አይደለም። ስራው ሩቲን ስራ ስለሆነ ከባድም ነው ላይክ ጊዜ ሊፈጅ ይችላል። ስለዚህ ሬጂስትራሮች ናቸው መውሰድ ያለባቸው። እኛ ጋር አሁን ሬጂስትራሮች እንዲወስዱት ያደረ ሬጂስትራሮች ወይም ሬጂስትራር ውስጥ ያሉ የአይቲ ሰዎች ናቸው መውሰድ ያለባቸው። እነሱ ይሄንን ስራ ልክ አሁን ኮርስ ስንሰጥ ሬጂስትራር ስራውን ይሰራል። እንደዚህ አይነት ስራ ሬጂስትራር ይሰራል አይደል? ተማሪዎችን አሳይን ያደርጋል ሴክሽን ባይ ሴክሽን አንድ ሴክሽኑ ስንት እንዳሉ ከዛ ደግሞ ከኮኦርዲኔተሮች ጋር ከዲፓርትመንት ሄዶች ጋር በመወያየት ሜቢ ዲፓርትመንት ሄድ ሊሆን ይችላል መምህራኖችንም አሳይን ያደርጋል። እንደዚህ አይነት ነገር ብቻ ሪሌትድ ነው ከዚህኛው ጋር እና እኛ ከምንሰራው ፌስ ቱ ፌስ ከምንሰራው ጋር ተመሳሳይነት አለው። ይሄ ስራም ይሰራል ማለት ነው። መጨረሻ ላይ ያው ኮርስ ኦፈሪንግ ነው። ያው ዲጂታል ኮንቴንት ዲቨሎፕ አደረግን፣ ተማሪዎቻችንን አሳይን አደረግን፣ መምህሩ አሳይን ተደረገ። አሁን ወደ ሜዳው መግባት ነው ማለት ነው። ወደ ሜዳው መግባት ወደ ጫወታው ወደ ኳስ ሜዳው መግባት እሱ ነው የሚቀረን ማለት ነው። እሱ 7ኛ ስቴፕ ላይ ነው ያለው። ይሄ ነው ሜቢ what is the difference between development course shell and blueprint course shell የምትለው እዚህ ነው ያለችው። ሜቢ ስቱዲዮ ውስጥ አሳይ ነው የሚለው ሜቢ ስቱዲዮ ውስጥ አሳየዋለሁ። ይሄ እዚህ ጋር የሚለው ስቱዲዮ ውስጥ እንደዚህ ስቱዲዮ ውስጥ ሾው ኢን ስቱዲዮ ካለ እኔው ነኝ እንትሩን ፓወርፖይንቱን ዲቨሎፕ ያደረግኩት። ነገር ግን ስቱዲዮ ውስጥም ያችን ነገር እንድትለዩ አሳያችኋለሁ። ሌት አስ ሲ ኮንሴፕቹዋሊ ምን ማለት እንደሆነ። development course shell is where an instructor creates and builds a course from the ground up
it is a platform for developing a new course content ያው ስላወራውበት I think at this stage development course shell ምንድነው blueprint course shell ምንድነው የሚለው ነገር ግልጽ ነው ብዬ አስባለሁ እዚህ ጋር ያሉት ነገሮች ግን development course shell ስሙ ራሱ እንደሚያሳየው መምህሩ ብቻ ነው እዛ አሳይን መደረግ የሚችለው መምህር የሚል ስታተስ ያለው ሰው ብቻ አንድ ሁለተኛ እዛ ላይ ተማሪዎች አሳይን ማድረግ አንችልም እዛ ላይ ኮርስ ዲሊቨር ማድረግ አንችልም እዛ ላይ ማድረግ የምንችለው ዲጂታል ኮንተንት ዲቨሎፕ ማድረግ ብቻ ነው ዲቨሎፕመንት ስቴጅ ነው ማለት ነው ዲቨሎፕመንት ፌዝ ነው ወይም ስቱዲዮ ነው ማለት ነው ለዛ ክሬት ለምናደርገው ኮርስ ስቱዲዮአችን ነው እዛ ውስጥ ነው የምንሰራው ማለት ነው ብሉፕሪንት ኮርስ ሼል ግን ከዲቨሎፕመንት ኮርስ ሼል የተገኘ ኮፒ ነው አንደኛ ኮፒ ነው ሁለተኛ እዛ ላይ ነው ተማሪዎችን አሳይን የምናደርገው ተማሪዎችም አሳይን የሚደረጉት እዛ ላይ ነው ያ ስልኬን ለዘጋው ፈልጌ እንትን ሰው ደውሎ እንዳይረብሸን ኦኬ it's not working so simply I think እዚህ አካባቢ ያሉት ስቴት እንትኖች በጣም ገላጮች ናቸው think development course shell as the master version and the blueprint course shell serve as a copy of for the students ስለዚህ ዲቨሎፕመንት ኮርስ ሼል ማስተር ቨርዥን ነው ማስተር ኪ እንደምንለው ማለት ነው ብሉፕሪንት ግን የዲቨሎፕመንት ኮርስ ሼል ኮፒ ነው ማለት ነው ተማሪዎችም የሚያገኙት ቢበላሽ እኮ ነው ይሄ ማለት ቀሪ ነው ማለት ነው ዲቨሎፕመንት ኮርስ ሼላችን እንደ ቀሪ ነው የምንይዘው ሪዘርቭ ኦር ፓክአፕ እንበለው እንደዛ አይነት ነገር ከተበላሸ እንኳን ለሴፍቲ ይጠቅመናል ይሄ ነው ስለዚህ መጀመሪያ የምንነሳው ከዲቨሎፕመንት ኮርስ ሼል ላይ ነው ማለት ነው አሁን ደግሞ ምን እናያለን ሜቢ ዲቨሎፕመንት ኮርስ ሼል እና እንትኑን ዛውት ለማየት ውስጥ ሜቢ ይሄንን ነገር ላሳያችሁና አሁን እናንተ ወደ ሲስተሙ ለመግባት ከዜሮ ልጀምርና ራሳችሁ ኢንትሮዲዩስ ታደርጉ ላይክ እንዴት ነው ማስተር ክላስ ትሬኒንግ ወስዳችኋል ወይ how to build courses in OpenEDX ወስዳችኋል ወይ ምናምን ብዬ መጀመር ነበረብኝ ስለዚህ ዘን ስታተሳችሁን አውቃለሁ ማለት ነው ሳወራም ቤዚክ ነገር ላይ ላልሄድ ይችላል እንደዛ አይነት ስታተስ ካወቅኩኝ anyhow just ከዜሮ ጀምር ዝም ብለን ለእንትኑ ማለት ነው ኢቭን ቴክኒካል ችግርም ስለነበረባችሁ ብዙም ፕሮግረስ እዛ አካባቢ ላይ ኢንስቲትዩሽናል ኢሜል ችግር እንደነበራችሁ ብዙ ጊዜ ተወርቶበታል የዚህ የእናንተ ኬዝ እና ምንድነው የምናደርገው ደብረታቦር ፎር ኤግዛምፕል ደብረታቦር ዩኒቨርሲቲ ኢሺ ፖርታል ብላችሁ ጽፋላችሁ ወደ እንትኑ ለመሄድ ደብረታቦር ዩኒቨርሲቲ ኢሺ ፖርታል በዲቲዩ ኢሺ ፖርታል በሚለው ማለት ነው ከፈለግን ደብረታቦርን ከፈለግን ዲቲዩ ኢሺ ፖርታል ብትሉት ወደዚህ ወስዳችኋል እዚች ጋር ነው የምትገቡት አሁን የደብረታቦር ዩኒቨርሲቲ ማይክሮ ሊንክ ላይ ነው ያለ ነው ባይ ዘ ወይ እኔ ወደ ሲስተሙ መግባት እችላለሁ አሁን እንዲህ ብለው ሬጂስተር ብለው ወደ ደብረታቦር ዩኒቨርሲቲ ማይክሮ ሊንክ መግባት ይችላል ሁሉም መምህራኖች ቤዚክ የሆነ ኢንፎርሜሽኖችን ያያሉ ግን የሌላ ሰው እንደዚህ ማየት አይቻልም ፎር ኤግዛምፕል እሻቱ ይሄ የኔ ኢንስቲትዩሽናል ኢሜል ነው ለዛ ነው ሌላ ዩኒቨርሲቲ ላይ ስናስተምር ፎር ኤግዛምፕል ቅድም እንዳልኳችሁ ጎንደር ዩኒቨርሲቲ ባህር ዳር ዩኒቨርሲቲ እና ሌሎች ዩኒቨርሲቲ ላይ ሳስተምር የነሱ ማይክሮ ሊንክ ላይ እንዲ አሳይን ሲስተም አድሚኑ አሳይን ካደረገኝ እንደዚህ ማየት ይችላል እንደዚህ መግባት ይቻላል ስለዚህ እናንተም የፈለገ ዩኒቨርሲቲ እንደዚህ በትጽፉለት ልትገቡና ቤዚክ የሆኑት ነገሮችን ማየት ይቻላል አሁን ወደ ሲስተሙ እየገባው ነው ያለሁት ይሄ ነው ያለሁት ማለት ነው አሁን እኔ በመምህርነት ነው የሚያቀኝ ማለት እኔ ሲስተሙ ላይ ስገባ እንደ መምህር ነው የገባሁት ለምን እዚህ ጋር እንደምታዩት ስቱደንት የሚል አለ ኢንስትራክተር የሚል አለ አሁን ዶክተር የሆነ ኮርስ ለኔ አሳይን ቢያደርግልኝ እዚህ ጋር ነው ማገኘው ማለት ነው
እዚህ ጋር አሳይን ተደርጌ ያገኘዋለሁ። እዚች ጋር እኔ መምህር ስለሆንኩኝ ከተማሪ በላይ ነው ፕሪቪሌጅ። ለምሳሌ ስቱዲዮ የሚለውን እንትን አያዋለሁ። ሜቢ የኛ ዩኒቨርሲቲ ላይ ገብቼ ታያችኋለሁ። ተማሪ ከሆንኩኝ ግን እነዚህ ተማሪ ሆኜ ልወስድ የምችላቸው የወሰድኳቸው ናቸው። ፎር ኤግዛምፕል ያው እንትኑ ላይ አይ ቲንክ ጎ ቱ ዘ ኮርስ የወሰድኳቸው ኮርሶች ናቸው። እኔ የወሰድኳቸውን ኮርሶችም እዚህ ጋር ያሳያል ማለት ነው። how to build in OpenEDX studio ወስጃለሁ። ማስተር ክላስ ቲኦቲ ኮርስስ ወስጃለሁ። ዩኒቨርሲቲ አድሚኒስትሬተር ትሬኒንግ ሀብስ አለ። ሲስተም አድሚን ትሬኒንግ ቱ አለ። እነዚህ የወሰድኳቸው ኮርሶች፣ እነዚህ ደግሞ የሰጧቸው ትሬኒንጎች ነው። ብዙ ነገሮች አሉ። እንደዚህ ሲስተም አድሚን ትሬኒንግ ሌቭል 1 how to take courses እንዲህ አለ ማለት ነው። እንደ ተማሪ ሆኜ የወሰድኳቸው ናቸው እነዚህ። እንደ ተማሪ ሆኜ የወሰድኳቸው እንደ መምህር ካልኩኝ ግን እዚህ ጋር የተሰጠኝ ኮርስ የለም። ስለዚህ ምንም የማየው ነገር የለም ማለት ነው። ከሲስተሙ ላይ ነው ዋናው የኢሺ ሬጅስትራር ላይ ስላለው ነው። ወደ ኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በመጣ የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ኢሺ ፖርታል ይሄ ነው። ኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ሬጅስተር ብለው ኦልራይት ኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ኢሺ ፖርታል ትንሽ የኮኔክሽን ችግር አንዳንዴ እንትን ይላል። አክቹአሊ ዛሬ ጥሩ ነው ይመስለኛል ኮኔክሽን። እስቲ የእናንተ ላይ ይሄኛው ፔጅ ቀይ ነው፣ እኛ ጋር አረንጓዴ ነው። እኔም ቅድም ስገባ እንትን ብዬ ነበር እና ሎጊንም ማለት እችላለሁ፣ ሬጂስተርም ማለት እችላለሁ። ሁለቱንም መከተል ይቻላል። ፎር ኤግዛምፕል የመጀመሪያችሁ ከሆነ ግን ሎጊን ነው የምትሉት። የመጀመሪያችሁ ከሆነ እዛ ፔጅ ላይ የምትሄዱት ሬጂስተር ነው የምትሉት አካውንታችሁ ክሬት ካልተደረገ ከዚህም በፊት። ስቱዲዮን ለማየት ብለን ነው። ስቱዲዮ ምን ይመስላል? ኮርስ ዲቨሎፕመንት እና ኮርስ ሼል እና ዲቨሎፕመንት ኮርስ ሼል እና ብሉፕሪንት ኮርስ ሼል ልዩነታቸው ምንድነው የሚለውን ነገር ሲስተሙ ላይ ልናየው ብለን ነው እዚህ ጋር እየመጣን ያለ ነው። አሁን እንደምታዩት በይሄኛው ኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ላይ ያለ ነው። የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ማይክሮ ሊንክ ነው ይሄኛው። አሁን ለምሳሌ እዚህ ጋር እንደምታዩት ፋንዳሜንታል ኦፍ ፕሮጀክት ማኔጅመንት የምትላለች እቺ ኮርስ አለች። ፋንዳሜንታል ኦፍ ፕሮጀክት ማኔጅመንት ያው እኔ ሲስተም አድሚን ስለሆንኩኝ ለመምህራኖችም ምን ይሆን ክሬት ማድረግላቸው ያው ገና አልተሰብ በደንብ እንትን ያለዘምና ላይክ ሬጅስትራሮቻችን ከሲስተሙ ጋር ብዙም አይደሉም። አንዳንዴ ስራውን ለመስራት እና የሆነ ፕሮግረስ ለማሳየት ራሴ ነው ብዙ ጊዜ ስራዎቹን የምሰራው። ስለዚህ ለራሴ ነው ኮርስ የሰጧቸው ለመምህራኖች። ፋንዳሜንታል ኦፍ ፕሮጀክት ማኔጅመንት የሚባል ኮርስ አንድ መምህር ወስዶ ነበረ። አሁን እዚህ ጋር እንደምታዩት እዚች ጋር ዲቭ የምትላለች ዴቨሎፕመንት ኮርስ ሼል ናት ማለት ነው። እዚህ ጋር እንደምታዩት ይሄ ዴቨሎፕመንት ኮርስ ሼል ነው። ስለዚህ መለያው እቺ ናት ማለት ነው። እዚህ ጋር ዴቭ የሚል ካለ ብሉ ሲስተም አድሚኑ ተማሪዎችን አድ ለማድረግ መሞከር የለበትም። ለምን? ዴቨሎፕመንት ኮርስ ሼል ላይ ነው ያለ ነው። ብሉፕሪንት መሆን አለበት። አሁን ብሉፕሪንት ደግሞ ለማየት እቺ አሁን ምንድናት? ዴቨሎፕመንት ናት። ፕራክቲስ ሌላ ቦታ ላይ እንደዚህ ፕራክቲስ ኦፕን ኢዲኤክስ ብዬ እንደ ኮርስ ሼል ዴቨሎፕ አድርጌ ለተማሪዎችንም እዛ ውስጥ ወይም ደግሞ መምህራኖችንም እዛ ውስጥ አድ አድርጌያቸው ፕራክቲስ እንዲያደርጉበት የተጠቀምኩበት ነው። ይሄም እንደዛው ነው። አሁን እቺ ምንድናት? ዴቭ ናት። አሁን
ዲቨሎፕመንት ኮርስ ሼል ብሉፕሪንት አይደለም። አሁን ብሉፕሪንት ኢትዮጵያን ፐብሊክ አድሚኒስትሬሽን ይሄ አሁን ብሉፕሪንት ነው። የለውም ዴቭ የሚል የለውም። ይሄ አሁን ይሄ አንድ አይነት ኮርስ ናቸው እነዚህ ሁለቱ ኢትዮጵያ ፐብሊክ አድሚኒስትሬሽን ኢትዮጵያን ፐብሊክ አድሚኒስትሬሽን ናቸው። ይሄኛው ዴቭ ነው፣ ይሄ ግን ብሉፕሪንት ነው። እዚህ ላይ ነው ተማሪዎች አሳይን ሲደረጉ የነበረው። እዚህ ላይ ነው ተማሪዎችን አሳይን ማድረግ የምንችለው። መምህሩንም እንዲያስተምር እዚህ ጋር ዲቨሎፕ እንዲያደርግ ነው። ዲቨሎፕመንት ኮርስ ሼል ላይ አሳይን የተደረገ መምህር ሮሉ ዲቨሎፕ ማድረግ ነው። ኮርስ ዲሊቨር ማድረግ አይደለም፣ ዲቨሎፕ ማድረግ ነው። ስለዚህ ዲቨሎፕመንት ኮርስ ሼል ላይ መምህሩ ኮርሱን ዲቨሎፕ የሚያደርግበት ፔጅ ነው ማለት ነው። ይሄ ግን ተማሪዎችም መምህራኖችም አሳይን የምናደርግበትና መምህሩ ደግሞ ኮርሱን ዲሊቨር የሚያደርግበት ተማሪዎችም ኮርሱን የሚወስዱበት ለርኒንግ ኤክስፒሪየንስ የሚያገኙበት የሚማሩበትና የሚማማሩበት ስቴጅ ነው ማለት ነው። ይሄ ነው ልዩነቱ። እነዚህ ሁለቱ ናቸው። ሌላው ሜቢ ስቱዲዮ የሚባል ነገር አለ፣ ኤልኤምኤስ የሚባል ነገር አለ። ስንደርስ እናወራበታለን። ከዚህ ነው ያለው። እነዚህ ነገሮች ሁለት ነገሮች አሉ። እዚህ ጋር ሁለት በተኖች አሉ። ይሄኛው ወደ ኤልኤምኤስ ነው የሚወስደን፣ ይሄ ወደ ስቱዲዮ ነው የሚወስደን። ስቱዲዮ ማለት ኮርሱን ዲቨሎፕ የምናደርግበት ወይ ኤዲት የምናደርግበት ፔጅ ነው። ኤልኤምኤስ ማለት ግን ተማሪዎች የሚያዩት ፔጅ ነው። አሁን ቴሌቪዥን ስናይ ጋዜጠኞቹ ስቱዲዮ ውስጥ ቁጭ ብለው ይሰራሉ፣ ኤዲት ያደርጋሉ፣ ብዙ ነገር ይነካካሉ፣ ቪዲዮዎቹን ማለት ነው። መጨረሻ ላይ በቴሌቪዥን ይለቁታል። ቴሌቪዥኑ ኤልኤምኤስ ነው ማለት ነው። ተማሪዎች የሚያዩበት ለርኒንግ ማኔጅመንት ሲስተም ነው። ስለዚህ እኛ ቴሌቪዥኑ ላይ ማየት ነው እንጂ የምንችለው መነካካት አንችልም፣ ኤዲት ማድረግ አንችልም፣ ምንም ማድረግ አንችልም። ኤልኤምኤስ ጋር ስንመጣ ግን አትሊስት ከዛ በላይ ነው። እናያለን፣ እናነባለን። አንዳንድ አሳይመንቶችን ሰሚት የምናደርግበት ወይም ደግሞ አሳይመንቶችን ሰሚት ለማድረግ የምንጽፍበት ፔጅ ይኖራል። የምንጽፍበት ቦክስ ነገር ይኖራል። ሊትል ቢት ዲፍረንት ፍሮም ቴሌቪዥን ማለት ነው። ግን ብዙ ነገር ማድረግ አንችልም። ኤልኤምኤስ ላይ ልንማርና ሊያስተምር የሚችለንን ነገር መስራት ብቻ ነው። ስቱዲዮ ጋር ስንሄድ ግን ሁሉ ነገር ማድረግ እንችላለን። ስለዛ ጉዳይ ማለት ነው። ዲሊት ማድረግ፣ ቪዲዮ መቅረጽ፣ አፕሎድ ማድረግ፣ ሁሉም ማድረግ የምንችለውን ነገር የምናደርገው ስቱዲዮ ውስጥ ነው ማለት ነው። ይሄ ነው። ሜቢ እንመጣበታለን ስለሱ። አሁን ደግሞ ምን እናያለን? ኮርስ ዲቨሎፕመንት ስቴፕስ ኢን ፕራክቲስ። አሁን ያወራሁትን ነገር ኢን ፕራክቲስ ቲዮሬቲካሊ ነበር ቅድም ያልኩት። አሁን ኢን ፕራክቲስ ያን ያህል አይደለም። ብዙም ዲት እንትን አንልም፣ ግን ሜቢ ላይክ ራፍሊ ብዙም እንትን አይደለም። በኋላ ላይ ተመልሼ እዚህ ጋር መጥቼ ተመልሼ ኢች ስቴፕ ባይ ስቴፕ እሰራዋለሁ። አሁን ግን ጀስት ራፍሊ እያወራው አንዳንዴ ሲያስፈልግ ወደ ስቱዲዮ እየገባሁኝ ያሳያችኋለሁ። አሁን ቲዮሬቲካሊ እንደው ሰም ሂንት እንዲኖራችሁ ብዬ ነው። ከሰዓት በኋላ ወይም ደግሞ ከሰዓት በኋላ ጀምረን ፕራክቲስ ሴሽን ስንጀምር ከዚህ ጋር እንደገና መተን መጀመሪያ ኮርስ ሼል ዲቨሎፕ ተደርጎላችኋል አልተደረገላችሁም የሚለውን ነገር እናወራለን። ከዛን ፕራክቲስ ማድረግ እንጀምራለን። እንዴት ነው ወደ ስቱዲዮ የምንሄደው፣ ስቱዲዮ ሄዳችሁ ከዛስ የሚለውን ነገር እኔ አንድም ይሄኛው የኔን ኤክስፒሪየንስ ነው ሼር የማደርጋችሁ። ክሬቲንግ ኮርስ ሼል ፎር አድቫንስድ ሪሰርች ሜትር 2 ኮመንሊ ማስተምሮ ኮርስ አድቫንስድ ሪሰርች ሜትር 2 ይባላል። መጀመሪያ ላይ ዲቨሎፕ አድርጌ ኢቭን ኦልሞስት የመጀመሪያው ነበርኩ ፎር ዳት ማተር ዲጂታል ኮንቴንት ክሬት አድርግ ላይክ ኖቬምበር አካባቢ ላይ ነው ያደረኩት። ለአሪዞና ስቴት ዩኒቨርሲቲም እንደዚሁ ኤክስፒሪየንስ ለሌሎች ሁሉም ተማሪ መምህራኖች ባሉበት ኦር አትሊስት በተጋበዙበት መድረክ ላይ እንዲሁ ኤክስፒሪየንስ ሼር አድርገን ነበረ። እኔና አንድ ሌላ ሰው እንደዚሁ እኔ ዲጂታል ኮንቴንት ዲቨሎፕመንት ላይ ሌላ ሰው ደግሞ እንደዚሁ እንዴት ነው ምን ማድረግ አለብን የሚለው ነገር ላይ እንደዚሁ ባንታለም ነው አይ ቲንክ ዶክተር ባንታለም ይባላል። ሌላ ደግሞ ከጅማ ዩኒቨርሲቲም እንደዚሁ እዛ ያሉት እነ ዶክተር መሐመድ የሚባሉ ሰዎች ናቸው። ኦልሞስት አንድ አመት ሆኖናል፣ እየጠፋብኝ ያሉት ስሞቹ እና ይሄንንም ዲቨሎፕ ያደረኩት በዛ ወቅት ነበረና የመጀመሪያው ስቴፕ ኮርስ
ዲቨሎፕ ማድረግ ኮርስ ዲቨሎፕመንት ኮርስ ሼልን ዲቨሎፕ ማድረግ ነው ማለት ነው። ዲቨሎፕመንት ኮርስ ሼልን ሶ እዚህ ጋር እንደምታዩት ዲቨሎፕመንት ኮርስ ሼል ዲቨሎፕ ተደረገ። ሊንክ ይሰጣችኋል። ሊንኩን ክሊክ ስታደርጉት ወደዚህ ፔጅ ይወስዳችኋል ማለት ነው። ሜቢ ስቱዲዮ ውስጥ ለማሳየት እዚህ ጋር ስቱዲዮ ውስጥ አሳይ ስለሚል ራፍሊ ስቱዲዮ ውስጥ ዲቨሎፕ ይሄ አድቫንስድ ሪሰርች የምትለዋ እቺ ናት። ይሄ ነው አድቫንስድ ሪሰርች ሜትር 2 ይላል። አድቫንስድ ሪሰርች ሜትር 2 አሁን ይሄ እኔ ኮርስ ነው ኮመንሊ ማስተምረው ይሄንን ኮርስ ነው። ይሄ ኮርስ እንደምታዩት ብሉፕሪንት ነው እንጂ ዲቨሎፕመንት ኮርስ ሼል አይደለም። ብሉፕሪንት ነው። ዲቨሎፕመንት ኮርስ ሼሉ ለማሳየት ይሄ ነው ዲቨሎፕመንት ኮርስ ሼሉ አድቫንስድ ሪሰርች ሜትር 2 እዚህ ላይ ነበረ ዲቨሎፕ ያደረኩት። አሁን ወደ ስቱዲዮ ገብቼ ለማሳየት እዚህ ጋር ጎቱ ስቱዲዮ ይላል። አይታችሁ እንደሆነ ጎቱ ስቱዲዮ ትሉታላችሁ ማለት ነው። ጎቱ ስቱዲዮ ስትሉት ወደ ስቱዲዮ ይገባል። እስቲ ስቱዲዮ ምን እንደሚመስል እንየው። ወደ ስቱዲዮ እየገባ ነው። ስቱዲዮአችን እቺ ነው የምትመስለው። እዚህ ስቱዲዮ ውስጥ ሁሉ ነገር ማድረግ እንችላለን። ዲሊት ማድረግ የፈለገንን ነገር ዲሊት ማድረግ፣ አድ ማድረግ የምንፈልገውን ነገር አድ ማድረግ፣ አሳይመንቶችን መምህር ሊሰራው የሚችለውን ነገር ሁሉ ይሰራል። እዚህ ጋር እንደምታዩት 3 በተኖች አሉ። ኮንተንት ይላል፣ ሴቲንግ ይላል፣ ቱልስ ይላል። ኮንተንት ውስጥ ስትገቡ አውትላይን የሚል አለ፣ አፕዴት የሚል አለ፣ ፔጅ እንደ ሪሶርስ የሚል አለ፣ ፋይል የሚል አለ። ሴቲንግ ውስጥ ስትገቡ ስኬጁል ዲቴል አለ፣ ግሬዲንግ አለ፣ ኮርስ ቲም አለ፣ ግሩፕ ኮንፊግሬሽን አለ፣ ሰርቲፊኬሽን አለ። ቱልስ ውስጥም አለ ኢምፖርት፣ ኤክስፖርት፣ ቼክሊስት የሚሉ ነገሮች አሉ። ኮመንሊ የምንጠቀመው እችኛዋን ነው። አልፎ አልፎ ከዚህ ውስጥ ያሉትን እንጠቀማለን። ስፔሻሊ ስኬጁል ዲቴል የምትሏን ግሬዲንግን እንጠቀማለን። ግሩፕ ኮንፊግሬሽንንም አንዳንዴ ልንጠቀም እንችላለን። ሰርቲፊኬት ካስፈለገው ሰርቲፊኬት ሴቲንግ እዚህ ጋር እናስቀምጣለን። ኮርስ ስለሆነ ግሬድ ነው የምንሰጠው። ግሬዲንግ አለች እቺን ነው የምንጠቀመው። ሰርቲፊኬት ሳይሆን ግሬድ ነው። ስለዚህ ስቱዲዮአችን እቺን ነው የምትመስለው። ይሄ ስቱዲዮ የኮርስ ዲቨሎፕመንት ስቱዲዮ ነው። እዚህ ጋር እንደምታዩት እቺ ዲቨሎፕመንት የምትለዋ ይሄ ተማሪ እዚህ ላይ አሳይን ማድረግ አንችልም። እዚህ ላይ ተማሪ አሳይን ማድረግ አንችልም። ተማሪ አሳይን አይደረግበትም። ይሄ ነው ያለው። ሜቢ እንመለስበታለን። ስለዚህ አሁን ይሄን ያሳየዋችሁ ማለት ነው። አድቫንስድ ሪሰርች 2 ስቱዲዮ ውስጥ አሳይቻችኋለሁ። የመጀመሪያው ስቱዲዮ ላይ ዲቨሎፕ ያደረኩት ኮርስ ይሄ ነበረ፣ አድቫንስድ ሪሰርች 2። ሁለተኛ ስቴፕ ክሬቲንግ ኮርስ ኮንተንት ቴብል ነው። ዘን ምን አደረኩኝ? ቅድም እንዳልኳችሁ ኮርስ ኮንተንት ቴብል ክሬት ማድረግ ይኖርብናል። ኮርስ ኮንተንት ቴብል ክሬት ማድረግ ይኖርብናል። ነገር ግን እኔ ኤክስፕራንስ ስነግራችሁ መጀመሪያ ስጀምር ኮርስ ዲቨሎፕ ማድረግ ስጀምር ዳይሬክትሊ ነው የገባሁበት። ዳይሬክትሊ ነው። አሁን ምንድነው የምታገኙት? ሲስተም ላይ ሳሳያችሁ እዚህ ጋር አሁን ምን አለ? ኮርስ አውትላይኖች አሉ። ሚት ዩር ፕሮፌሰር የሚል ነገር አለ። ሰፖርቲንግ ቲም የሚባል ነገር አለ። ኮርስ ሲለበስ የሚባል ነገር አለ። ኮርስ እነዚህ ነገሮች አሉ እና ሲስተሙ ላይ ስትገቡ አዲስ ዲቨሎፕመንት ኮርስ ሼር ሲሰጣችሁ የሆነ ድራፍት ነገር አለው። ስለዚህ እሱን ነገር ዲሊት በማድረግ ነው መጀመሪያ ያለባችሁ። በመጀመሪያ እሱ ከዛ ማስወገድ አለባችሁ። አዘርዋይዝ እሱ ሞር ፕሮባብሊ አይ ቲንክ ሳምፕል ነው። እንዴት እንዳለ ስትራክቸሩ እንዴት እንደሚጻፍ ዝም ብላችሁ አየት ብታደርጉት ጥሩ ነው። ዳይሬክትሊ ዲሊት ከማድረጋችሁ በፊት ሁኔታውን ለመረዳት ማየቱ ጥሩ ነው። ያ ሳምፕል ነው። በአሪዞና ስቴት ዩኒቨርሲቲ ዲቨሎፕ የተደረገ ሳምፕል ኮርስ ነው። አይ ቲንክ በትምህርት ደረጃ ባዮሎጂ ነው መሰለኝ፣ የባዮሎጂ ኮርስ ነው። ስለዚህ ያ ነገር እዛ መሆን የለበትም። ዲቨሎፕመንት ኮርስ ሼል ሲስተም አድሚኑ ለምታስተምሩት ኮርስ ሼል አሁን ተሰጥቷችሁ እንደሆነ ሲሰጣችሁ ስትከፍቱት ስታዩት የሆነ ነገር አለ ከዛ ላይ ድራፍት ነገር ማለት ነው። ይሄ እንደ ሳምፕል እንዲሆናችሁ ተብሎ የተቀመጠ ነው። ስለዚህ
ታዩትና ሁኔታውን ከተረዳችሁ በኋላ ከዛ ዲሊት መደረግ አለበት። ስለዚህ ዲሊት ሳላደርግ አንደኛ ጥፋቴ ማለት ነው መጀመሪያ ላይ ስጀምር። ሁለተኛ ኮርስ አውትላይን ዲቨሎፕ አድርጉ ያልኩት ለዛ ነው። ኮርስ አውትላይን እንኳን ዲቨሎፕ ሳላደርግ ዳይሬክትሊ ዲጂታል ኮንቴንት ዲቨሎፕ ማድረግ ላይ ነበር የገባሁት። ያ እንደ ስህተት ነው። ለምን ካይንድ ኦፍ ይሄ ቴብል ኦፍ ኮንቴንታችሁ ካይንድ ኦፍ ሮድ ማፕ ነው። ዩ ሲ ዲቨሎፕ ለምታደርጉት ኮርስ ያ ቴብል ኦፍ ኮንቴንታችሁ ሮድ ማፕ ነው። እንደ ሮድ ማፕ ልታዩት ትችላላችሁ። ስለዚህ እዛ ጋይዳችሁ ነው ማለት ነው። አዘርዋይዝ እሱ መጀመሪያ ወረቀት ላይ የሚሆን ወርድ ዶክመንት ላይ ዲቨሎፕ ታደርጉትና ሲስተሙ ላይ ከዛን ስትጀምሩ ማለት ነው ዲቨሎፕ ማድረግ መጀመር መቻል አለባችሁ። ዩ አንደርስታንድ? እንደዛ ካልሆነ የት እንዳላችሁ የት እንደቆማችሁ ትናንትና የቱ ጋር እንዳበቃችሁ ማግኘት ሊከብዳችሁ ይችላል። ያ ነገር ካላችሁ ግን በጣም ሲምፕል ነው። ክሊክ በማድረግ እዛ ፔጅ ላይ ይወስዳችኋል፣ የቆማችሁት ፔጅ ላይ ይወስዳችኋል። ዘንድ ዲቨሎፕ ማድረግ ትጀምራላችሁ ማለት ነው። ስለዚህ ይሄም ነገር በጣም ወሳኝ ነው። ቴብል ኦፍ ኮንተንት ዲቨሎፕ ማድረግ በጣም ወሳኝ ነው። እሱ ዲቨሎፕ ሳታደርጉ ብትጀምሩ ካይንድ ኦፍ ሜስ ዲፊካልት ነው የሚሆንባችሁ ማለት ነው። ሶስተኛው ብሬኪንግ ኢት ዳውን ስሞል ኢንተራክቲቭ ኤንድ ኤንጌጂንግ። አሁን አንድ እንደውም ከዚህም በፊት እንደነገርኳችሁ ኦንላይን ኦ ማይ ጋድ በር መዝጋት ነበረብኝ። ችግር የለውም። የሆነ ውሃ እየፈሰሰ ነበረ። በአንድ ጆሮዬ ውጭ እያዳመጥኩ ሰው ብቅ ሲልብኝ ድንግጥ አልኩ እና በር መዝጋት ነበረብኝ። ሶስተኛው ስቴፕ we need to break it down to a small interactive and engaging። ይሄ ማለት ምንድን ነው? ኮርስ ዲቨሎፕ ማድረግ ስንጀምር እንደው ማስተር ክላስ ትሬኒንግ ወስዳችኋልና ቪዲዮ ያስፈልጋል። የቪዲዮአችን ቆይታ ግን ማክሲመም 10 ደቂቃ መብለጥ የለበትም። ከ10 ደቂቃ መብለጥ የለበትም። ስለዚህ ኮንቴንታችንም ዲስከስ ስናደርግ ዲቨሎፕ ማድረግ ስንጀምር ስሞል መሆን አለበት። we need to discuss line by line። አሁን ምን አንዳንድ ጊዜ ምን እንደምናደርገው ቪዲዮ ስንቀርጽ አንድ ቻፕተር ሙሉ ቪዲዮ ቀርጻለን። አንዳንድ መምህራኖች ያው እኔ እዚህ ሲስተም አድሚንም ስለሆንኩኝ ለርኒንግ ዳይሬክተርም ስለሆንኩኝ ነገሮቹ ሁሉ እኔን ነው የሚመለከቱትና እኔ ጋር ነው የሚያመጡት። ያው አንዳንዴ ቻሌንጅም ሲያደርጋቸው ወደ እኔ ነው ሼር የሚያደርጉልኝና እቺን ዩቲዩብ ቪዲዮዬን ሲስተሙ ላይ እስቲ እንድትገባልኝ አድርግልኝ ይሉኛል የኛ ስታፎች ማለት ነው። ቪዲዮውን ሄጄ ሳየው 40 ደቂቃ ወይን 50 ደቂቃ ያወሩበት ነው። እንደዛ መሆን የለበትም። ላይን ባይ አሁን ለምሳሌ ባዮሎጂ ላይ ከሆነ እኛ ዲቨሎፕ እያደረግን ያለነው የባዮሎጂ ኮርስ ከሆነ እያወራን ያለነው ባዮሎጂ ቻፕተር 1 ላይ ነው ያለችው። ስለ ቻፕተር 1 ነው። ስለዚህ ስለ ቻፕተር 1 ሙሉ በሙሉ በአንድ ደቂቃ በአንድ ቪዲዮ መጨረስ የለብንም። 10 ደቂቃ ስለ ሴል ፎር ኤግዛምፕል ኢንትሮዳክሽን ቱ ባዮሎጂ ኦኬ ዋት ኢዝ ባዮሎጂ የምትለዋን አንድ ሴክሽን ባይ ሴክሽን ዲስከስ ማድረግ አለብን ማለት ነው። ላይን ባይ ላይን ኦኬ ዋት ባዮሎጂ የምትለዋን በግራፍ ተጠቅሜ እንዴት ነው ማብራራው? ባዮሎጂ ማለት ምን ማለት እንደሆነ ባይ ግራፍ፣ ባዮሎጂ ማለት ምን ማለት እንደሆነ በጽሁፍ ነገር፣ ባዮሎጂ ማለት ምን ማለት እንደሆነ እንደዚህ በአካል በቪዲዮ you see ባዮሎጂ ማለት it is a science that study about living things, right? so ስለ ሊቪንግ ቲንግስ የሚያወራ ሳይንስ ነው። ዘን ሜቢ ማን ነው ይሄንን ዲፊኒሽን የሰጠው? ድሮ ኦር ባዮሎጂ የሚለው ቃል ከየት የመጣ ነው? የምን ወርድ ነው? የግዕዝ ነው ኦር የግሪክ ነው ኦር የላቲን ነው የሚሉት ነገሮች ማለት ነው።